3 ትውልድ ፈልገው ጨፍጭፈውናል እኛም እስከ 3 ትውልድ ፈልገን ወገናችን እናመጣለን ያ የእስራኤል ህግ ነው law of return ይባላል ከሳቸው ወደዚህ ቦታ ከመጡ በኋላስ ምን ያህል እስራኤላውያን መጡ የምኛም እናየው ብዙ ያልመጣ እዛው ያለ ነው የሚል ጥያቄ ከሰው ይዤ መጥቻለሁ አንድ ፓስተር ቸሪ ነው የተባለ ሰው የተናገረው ንግግር እስራኤል ያውኑ እስራኤል አይደለችም እስራኤል ህዝብ እስራኤል ዳቢሎስ የተናገረው የለየለት አንታይ ሴሚቲዝም ነው እነዚህ አይደል እንደናንተ ፉኝት ልጆች ያላቸው ኢየሱስ ኔታናው የሚመራውን እስራኤል ነው እንደ ጌታ ይሄንን እስራኤል ነው እንደ እግዚአብሔር የሚጠብቀው ደም አፍሳሽ የብዙዎችን ደም የሚያፈስ 1200 ሰው ነው ባንድ ጊዜ ያለቀብን በ8 ሰዓት ውስጥ 1200 ማለት በእስራኤል ህዝብ በጣም ብዙ ቁጥር ነው የእስራኤል ወታደሮች ውትድርና የሚሄዱ ልጆች ዘራቸው ይወሰዳል ዘራቸው ይቀመጣል የደም ባንክ እንዳለው የዘር ባንክ አለ እስራኤል ማለት የእንግሊዝ የቅኝ ግዛት ፕሮጀክት አሁን ደግሞ አሜሪካ ተረክባለች የቅኝ ግዛት ፕሮጀክት የመካከለኛው ምስራቅ ተወካይ ናት እስራኤል አፓርታይድ ስራ ማለት እስራኤል የእንግሊዝም ኤጀንት ባራገር አለች ኦፍ ኮርስ ግን ስርዓቷን ነው እየነገርኩ ያለሁት ስርዓቷ አፓርታይዳዊ ቅኝ ግዛት ነው በአሁኑ ሰዓት በብሔረሰብ ያለው ግጭት አልበቃ ብሎ የሃይማኖትን ከጨመሩበት ያቺ ትልቅ ሀገር በአፍሪካ የምትደነቀው በቅኝ ግዛት ያልተገዛችው ትልቋ ምልክት የሆነችውን ሀገር ምን ያረጋታል በያሰብኩ ያን የፈጸመች ጀርመን ራሷን ከጠላት ለመከላከል በቢሊየን የሚቆጠር ዶላር አውጥታ ከትላንት ወዲያ ከእስራኤል የጦር መሳሪያ ገዛች እስራኤል ሀገር ሆነው አሁን እነሱ ላይ የሆነው ሌላ ላይ ያረጉት ነው መከራከሪያው ለምንድን ነው ከ15 ሚሊዮን ያለው ህዝብ የኖቤል ተሸላሚ የሆነው 25% የህዝብ የሆነው ከ1 ቢሊዮን በላይ እስልምና እምነት ተከታይ የለም ከ1 ቢሊዮን በላይ ህንዶች የሉም ከ1 ቢሊዮን በላይ ቻይናዎች የሉም እናመሰግናለን ተጓዦቻችን ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው በእናንተ መመረጥ በእናንተ መታመን ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው ቅድስት አርሴማ አጽማ ያረፈበትን ገዳም ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው ይሄን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጆ እንዴት ናችሁ ይሄ እግረኛው ሚዲያ ነኝ ተክለ ሃይማኖት አዳነ ነኝ ኢየሩሳሌም እስራኤል ነው ያለሁት የክኔሴት ፓርላማ መግቢያው በሩ ላይ ቀስብዬ ማወራው ደዛ ነው ዶክተር ጸጋ መላኩ የክኔሴት ፓርላማ አባል ናቸው ስለ ብዙ ጉዳይ ሊጠይቃቸው እዚህ ተዘጋጅቻለሁ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ስብሰባ አላቸው ካላችሁ ጊዜ ላይ ትንሽ እየቀነሰው ላስቸግራቸው ነው እኔና እሳቸው ከእናንተ ጋር ነን እናንተም እኛን ምሰሉ አያችሁልኝ ይሄ ሂባ ይባላል እነሱን ለመምሰል ሞክሬያለሁ እንደዚህ ህጉ ነው እዚህ ሀገር አንዳንድ ቦታዎች ላይ ትገደዳላችሁ እንደዚህ አይነት ነገር ማድረግ ስለዚህ ለጊዜው ጀዊሽ መስያለሁ ዶክተር ጸጋ መላኩ የእስራኤል ፓርላማ ክኔሴት ሜምበር እንዴት አሉ ጤና ይስጥልኝ እንደምን አለ በመጀመሪያ ደረጃ እንኳን ወደ ቅድስት እስራኤል መጣ በጣም ደስ ብሎኛል ስለተገናኘን በጣም ደስ ይለኛል መምጣቴ ብቻውን ደስታ ነበረ ደግሞ ስለመጣ ደስ ብሎኛል ስላሉኝ በፓርላማ የተከበሩ ሜምበር ኖት ጋዜጠኛ ኖት
ጸሐፊ ኖት፣ መጽሐፍ አለዎት። ደግሞ በአገልግሎት እስራኤል ላይ በጣም ይታወቃሉ። በኢትዮጵያም በተመለከተ ጉዳዮች ላይ ምክንያቱም መነሻው ኢትዮጵያ ጎንደር ነው። አሁን እዚህ ነው እስራኤል ነው ያሉት። በትልቁ ቦታ የእስራኤልን ሕግ በሚወስነው ክኔሴት በሊኩድ ፓርቲ ውስጥ ነው ያሉት። ትልቅ ስልጣን ነው። ትልቅም እውቀትና አገልግሎት ላይ ነው ያሉት። እንዲህ አይነትን ሰው ማግኘት በራሱ ሌላ እድል ነው። እኔ በጣም ደስ ብሎኛል። ደስታዬ የሚዛቅ የሚታፈስ ነው ማለት ነው። ደህና አሉ? ደህና ነኝ፣ እግዚአብሔር ይመስገን። በእኛ ሀገር ሰው ተራርቆ ተጠፋፍቶ ወይ ለመጀመሪያም ጊዜ ሲገናኝ እንዴት ነው ኑሮና ብልሃቱ ይባላል። እስራኤል ላለ ሰው ይሄ ይሰራል? ኑሮና ብልሃቱ እንዴት ይዞታል? ዋው፣ በጣም ጥሩ ጥያቄ ነው። ኑሮ እንግዲህ በብዙ መልኩ ታየዋለህ። ኑሮ በመጀመሪያ ደረጃ ጥሩ ነው። በሌላ በኩል በብሔራዊ ደረጃ ደግሞ ስታየው ምንም ጠንካራ ሀገር ብንሆን አሁን በተለይ ከጥቅምት 7 ያሳለፍነው ሁኔታ ቀላል አይደለም። በጣም በጣም ከባድ ጊዜ ነው ያሳለፍነው፣ ግን ተቋቁመነዋል፣ ተወጥተነዋል እና ቀላል አልነበረም። እሱ እንደ ሀገር በቀጠናው የመጣው ፖለቲካ ጭልጥ ወዳለው ጦርነት የተገባበት ጊዜ ነው የጥቅምቱ 7። እንደ ወይዘሮ ጸጋ ደግሞ ቤት ተሄዶ ጉድጉድ እንደሚል ማጀት ጓዳውን እንደሚያይ ሰው ኑሮና ብልሃቱ ሲባል እሱ ማለት ነው። ይሄ ኃላፊነቱ ነው፣ እንደ ሀገር ነው። እስራኤልን ወክለው ፓርላማውን ወክለው ነው ይሄኛው የመለሱልኝ። ወደ ቤት ልመልሶትና ኑሮና ብልሃቱ አስቤዛው ማለት ነው። በጣም ጥሩ ጥያቄ። ኑሮ ብልሃቱ አስቤዛው እንግዲህ ቅድም በሀገር ነው የጀመርኩት። ለምንድን ነው አንድ ነገር እኮ አለ የሚባል በአማርኛ ሀገር ሲኖር ነው ሁሉም ነገር አይደለም። አስቤዛውም ሁሉም ነገር የሚሆነው የሆነ እንትን ነበረ እኮ ረሳሁት እንጂ ይቅርታ። በረጅም ጊዜ ስለሆነኝ እስራኤል ሀገር አገር የሌለ ቀን የት ይደረሳል ይባላል አይደል? የሆነ ግጥም አለ መሰለኝ ረሳሁትኝ። እና ዋናው ትልቁ አገር ነው። ከዛ በኋላ ነው ሌላው የሚመጣው። የመጀመሪያ መቀመጫዬን አለች ይባላል ዝንጀሮ እንደዛ። አዎ ሌላው ምልህ ሁሉ ነገር ብታጣው ምንም አይደለም። አገር የሌለ ቀን እንኳን ለማልቀስ እንኳን ሀዘን ቢያጋጥም ከፍቶ ብትቀመጥም አገር ከሌለህ ዋጋ የለውም። እና ለዛ ነው ወደ ሀገር ሄድኩትኝ። በዛ ላይ ደግሞ እኛ ቤተ እስራኤሎች እንግዲህ ራሴ ማስተዋወቅ የሚያስፈልግኝ አይመስለኝም፣ ይታወቃሉ። እና እኛ ቤተ እስራኤሎች ኢትዮጵያ ተወልደን ስናድግ አንድ ቀን ኢየሩሳሌም እንመጣለን፣ ወደ ሀገራችን እንመለሳለን ነው። ያ ነው ያደግንበት። ጸሎቱም ያ ነው። በየአመቱ ምን አለ የእስራኤል አምላክ በሚቀጥለው አመት ለኢየሩሳሌም አብቃን። ያ ነውና ያም በጉጉት የጠበቅነው ሀገር ነው። ይሄ ጸሎት እስራኤል ከተመሰረተች በኋላ ነው አይደለም? እስራኤል ተመሰረተች አሁን ድሮ በታሪክ የነበረ ነው። የእስራኤል ሕዝብ ከተበተነበት ጊዜ አንስቶ ቦታው የትም ቦታ ያለው ኢትዮጵያ የነበርን ብቻ አይደለም። ኢትዮጵያ ያለው ብቻ አይደለም። አሜሪካ ያለው ብትሄድ፣ አውስትራሊያ ብትሄድ፣ የትም ቦታ ብትሄድ የእስራኤል ሕዝብ ጸሎቱ ምንድን ነው? በሚቀጥለው አመት ወደ ኢየሩሳሌም መልሰን ነው። ያ ትልቁ ከሃይማኖቱ ውስጥ ያለ ጸሎት የምናደርሰው ነው። እና ያ ነው ትልቁ ነገር። በእርግጥ ኦርቶዶክስም ኢየሩሳሌምን መጥቶ ማየት መሳለም፣ ምክንያቱም የእምነታቸው መሰረት ኢየሱስ ክርስቶስ የተወለደው ያደገው ያረገው እዚህ ስለሆነ ያ ምኞት አለ። እስራኤላውያን ደግሞ በኢትዮጵያ ሲኖሩ ከሀገሬው የተለየ አልነበረም። በሀገሬው ተከብረው በሀገሬው እየሰሩ እንደ ሀገሬው ሆነው ይኖሩ ስለነበረ ያን ያክል ኢየሩሳሌምን የሚያስናፍቅም አልነበረም ኑሯቸው። በእርግጥ መሰባሰብ ስለሚያስፈልግ ወደ ወገኖች ለመቀላቀል ያስቡት ይመኙት ይኖራል። ይሁዲነትን መሰረትን ሲያስቡ ኢየሩሳሌም ነው። ነገር ግን ኢትዮጵያም ደግሞ ተመችታቸው ተንደላቀው ይኖሩ ስለነበረ ያን ያክል አልነበረም የሚሉ አሉ። ከርሶ በተቃራኒ። በጣም ጥሩ ጥያቄ። የቤተ እስራኤልን ታሪክ ካመጣ 2500 ዓመት በኖርንበት ሰዓት ጥሩ ዘመኖችም ነበሩ፣ መጥፎ ዘመኖችም ነበሩ። እኛ በኢትዮጵያ መጠሪያ ስማችን ቤተ እስራኤል አይደለም፣ እኛ ነን ቤተ እስራኤል የምንለው። የኢትዮጵያ ሕዝብ በተለይ እኔ በነበርኩበት አካባቢ ጎንደር መጠሪያው ምንድን ነው? ፈላሻ ነው። ፈላሻ ትርጉሙ ምንድን ነው? ፈልሶ የመጣ ነው። አየህ፣ የቦታው ባለቤት አይደለህም፣ ፈልሶ የመጣ ነው።
እና የኛ ህብረተሰብ እንዳልኩ ጥሩ ዘመናት እንደነበረው ያሳለፈው ቀላል አይደለም። ሃይማኖቱን በመጠበቁ ነው እንጂ ሌላው ምን ይለያል? ቀለም ነው፣ ከለርህ መልክህም አንድ ነው። ግን ያ የተለየ በሃይማኖቱ ምክንያት የነበረው የማግለል ሁኔታ ከፍተኛ ነው። ካነሳን ለምሳሌ ከፈላሻ አልፎ ቡዳ፣ ካይላ ቀን ሰው ናቸው፣ ሌሊት ጅብ ናቸው። በውጭ መጽሐፍቶችን ብታይ ብዙውን ጊዜ ስለኛ የተጻፈው እንዲያውም ስለ ቤተ እስራኤል እኛ አይደለንም። አብዛኛው የጻፈው የውጭው ዓለም ህዝብ ነው መጥቶ ያየን። ያና አሁን አንተ እንዳሰብከው አይደለም። ሁሉም ነገር እንዲያው ተመችቶ ሁሉም ነገር እንዲያው እዛ ተቀብሎን ይኖር አይደለም። አልነበረም። ያ እንግዲህ የተወሰኑ ጊዜያቶች ነበሩ። እንግዲህ በ2500 ዓመት በነበረው ሁሉም መጥፎ ነው ልልህ አልችልም። ግን ያሳለፍነው ቀላልም አልነበረም ያ ጊዜና ለምሳሌ ልንገርህ ብዙ የተለያዩ እምነቶች ነበሩ በእኛ ላይ መጥፎ እምነቶች። ለምሳሌ ልንገርህ በመጋባትም ስትሄድ በመጋባትም ከቤተ እስራኤል ጋር ለመጋባት ክብር አይደለም። እኔ በማውቀው በእኔ እድሜ እኔም የጎንደር ልጅ ነኝ። ደንቢያ የሚባል አካባቢ ነው። በዛ አካባቢ ከነበሩ ቤተ እስራኤሎች ጋር ከቤተ እስራኤል ጋር ሚስት አግብቶ ለመዛመድ ወይም ባላግብቶ ለመዛመድ የነበረውን ሽሚያ አውቃለሁ። በእኔ እድሜ ነው 25 ዓመት አካባቢ ማለት ነው። ይሄን ያህል ሽሚያ ነበረ። እኔ ይሄን አውቃለሁ፣ ህያው ምስክር ነኝ። በዚህ መንገድ አግብታው ልጆች ወልደው ወደ እስራኤል የሚመጡ አዲስ አበባም ጎንደርም ያሉ ሰዎችም አውቃለሁ። መቼ ነው ለመጋባት ችግር ያለው ብዬ እኮ ነው። በጣም ጥሩ። እንግዲህ አንተ ከኔ ብዙ ወጣት ነህ። አንተ የምትገልጸው እኛ ከመጣን በኋላ ነው። እኔ የምገልጽልህ ደግሞ እዛ በኖርንበት ጊዜ ነው። አየው እዛ በኖርንበት ጊዜ ያሳለፍነው ቀላል አልነበረም። ምሳሌ ልስጥህ። አሁን የተወለድኩት ጎንደር ነው፣ ከተማ ውስጥ ነው የተወለድኩት። እሺ። ወላጆች የተወለዱት ውዛባ የምትባል የቤተ እስራኤሎች መንደር ናት። በዛች ውዛባ በተሰኘች የቤተ እስራኤሎች መንደር ትምህርት ቤትም ነበረ፣ የቤተ እስራኤሎች ትምህርት ቤት። ድሮ እዚህ መጥተው ተመረው የሄዱ በተለይ ዮና ቦጋል የሚባሉ ነፍሳቸውን ይማር እንደሳቸው የተማሩም አሉ። የትምህርት ቤት ያቋቋሙት ነበርና በዛ ቦታ ወላጆች ተምረዋል። ሲማሩ አማርኛ ማንበብ መጻፍ ብቻ አይደለም፣ ሂብሩ ሁሉ ተምረዋል፣ የዕብራይስጥ ቋንቋ። ከዛ ጎልመስ ያሉት ደግሞ ወደ አስመራ ሄዱ። አስመራም ነበረ የቤተ እስራኤሎች ትምህርት ቤት። እዛ ተማሩ። አባቴ ጓደኞቹ፣ እናቴ አልሄደችም ወደ አስመራ፣ አባቴ እዛ ተማረ። ከዛ ተመልሰው ከፊሎቹ ወደ እስራኤል መጡ፣ ከፊሎቹ ወደ ገጠር ወደ ውዛባ ተመለሱ። ከዛ ስለተማሩ ደግሞ ትንሽ ነቃ ስላሉ የገጠር ኑሮም ከባድ ነውና ወደ ከተማ መጥተው የእስራኤል ሶሎልቦኔ የተሰኘ ካምፓኒ ነበር። ትልቅ ካምፓኒ፣ መንገድ አውራ ጎዳናዎችን የሰራ በኢትዮጵያ ብዙ የሰራ ኤንኮዴ የተባለም የስጋ ፋብሪካም ነበር። እስራኤሎች እዛ ሰርተዋል። እና ለዛ ነው ከገጠር መጥተው ወላጆቼ እኔ ጎንደር ከተማ የተወለድኩት። እና ጎንደር ከተማ በኖርንበት ሰዓት ወላጆቼ ይሰራሉ ስራ። ከዛም አባቴ መብራት ኃይል ይሰራ ነበረ። ጎንደር ሰው ማያውቀን የለም። የተወሰኑ ቤተ እስራኤሎች ነን፣ እንተዋወቃለን፣ አንድ ላይ ነው የምናሳልፈው በዓላትን። እና በዛ ጊዜ በነበረው በእኛ ዘመን በነበረው ነው የምልህ ብዙ ችግር ነበር። መሬት እንኳን ታውቃለህ፣ መሬት መከፋፈል የተቻለው መሬት ላራሹ የሚለው በደርግ ጊዜ ነው። የኛ ሰዎች መሬት አልነበራቸውም። እና አንተ የምትገልጸው ያሁኑ ነው። በእኛ ላይስ ብትል እምነት ነበረ። አንድ ሰው ሲታመም ዋይ ቡዳዎች በልተው ነው፣ ካይላዎች በልተው ነው። ቤተ እስራኤሎች ነው እንግዲህ ከባድ ነው የነበረ። ይሄኛው አሁን በሌላው ማህበረሰብ አለ እኮ ዶክተር ጸጋ፣ እንደው የእርሶን ሐሳብ እንትን ለማለት ሳይሆን ለመጋፋት ሳይሆን ያዩት በጊዜው የነበረውን እየነገሩኝ ነው። አከብራለሁ እሱን። ይሄኛው አባባል ግን አሁን ባለው ሰውም ላይ እርስ በርሱም አለ። እዛው ነዋሪው እዛው በተባለው እንደዚህ ነው መባባል አለ። ሌላ እንደው በጣም ደግሞ እንደርሶ ያሉ በዚህ ደረጃ ያሉ ፒኤችዲ ደረጃም የደረሱ ቤተ እስራኤላውያን ኢትዮጵያ በጣም ተቀራራቢ በየትኛውም ዓለም ካለው የአይሁድ ማህበረሰብ የተሻለ ኢትዮጵያ ያለው አንድነት አለው። ለምሳሌ ኢትዮጵያ የኦሪቱንም የሐዲስ ኪዳኑንም አንድ አድርጋ ከኦሪቱም ያስቀጠለችው ስርዓት አለ፣ ከሐዲስ ኪዳኑም አለ። ሐዲስ ኪዳኑንና ኦሪቱንም አንድ ላይ አንዳንዴ ደግሞ እንደዚህ አለ።
በዚህ መካከል የአይሁድ እምነትና የኢትዮጵያ በቀደመው ጊዜ በተለየ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ነው፣ አለባበስ ሳይቀር። አሁን ከዛ የመጡ ረቢ ነው የሚባሉት እዚህ የማያቸው የአይሁድ ካህናት እና የኢትዮጵያ ያሳስታሉ ሁላ። አለባበስም ምንም አንድ ነው። እንዲህ ተከባብሮ የነበረ ነው አንደኛ። ሁለተኛ ደግሞ በዚህም መንገድ ቢኖር በቀደመው ጊዜ አለመማር መሀይምነቱ ሁሉም ጋር አለ፣ የሁሉም ህዝብ ጋር። ስለዚህ በመሀይምነት እንደ ጸብ አንድ ሁለት ሰው እንደዚህ መገፋፋት ይኖራል። የጾታ መገለሉ ነበረ፣ የአካል ጉዳተኛ መገለሉ ነበረ፣ የጥቁር የነጭ እንደ ሰው እንጂ የተለየ አይሁድን የሚያገል አልነበረም። እንዲያውም ተቀብሎ እንዲያውም አንድ ሆኖ ይኖር የነበረ ነው ያለው የሚሉ በአንድ በኩል አሉ። እኔ ግን ማቀው ቤተ እስራኤላውያን የነበሩ ሰዎች እንዲያውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ዲያቆን ሆነው በኋላ ከቤተሰቦቻቸው ጋር ሲመጡ ያን ሁሉ እርግፍ አድርገው የመጡ። ስለዚህ ቤተሰቦቻቸው እኮ የአይሁድ ቤተሰቦች ናቸው። ከነሱ ግን ቄስ መሆን የኦርቶዶክስ ማለት ነው ካህን መሆን እንፈልጋለን ብለው ተምረው ካህናት የሆኑ ማቃቸው አሉ። ለእንትናቸው ሲባል ከሌ ወከሌ አልልም። አሁን በጊዜው ያን ያክል መስተጋብሩ አንዱ ነው ይኖር የነበረ ነው። ያን አሁን ላለው በጊዜው ነበረው የተባለው የተወሰነ አንድ ሁለት ችግር የእናትና ልጅና የአንድ እናት የአንድ እህት ወንድምም እንኳን ሲጣላ የሚሰዳደበውን አይነት ከፍ አድርጎ በእርሶ ደረጃ ያለ ሰው በክኔሴት አባል ደረጃ ያለ ሰው በዚህ መንገድ እንዲህ ነበረ ሲል ልዩነቱን አይሰፋውም ወይ? ምናልባት ከፍ ሲል እኮ አይሁዶች በጀርመን በሌላም ሀገር የሆኑት ለመስማት የሚሰቀጥጥ ነገር አለ። ወደዛ እንዳ ያደገ የሚመስል ታሪክ እየሰማን ነው የሚሉ ስለሰማሁ አረዘምኩት ጥያቄ። ሐሳቤ ግን ይሄ ነው። እሺ ተመልከት። በመጀመሪያ ደረጃ ሁለት ነገሮች አሉ። በሌላው ማህበረሰብ በሌላው አልነበረም መድሎ ልዩነት ማለት አንችልም። እርግጠኛ ነኝ እንደነበረ። በተለይ ብዙውን ጊዜ ከፋፍለ ግዛውም አለ። ያ እንደነበረ አጠራጥም። ስለኛ ስለ ቤተ እስራኤል ስለተነጋገርን ነው እንጂ ሌላው የተለያየ ጎሳ ብትጠይቅ እርግጠኛ ነኝ እንደሚኖር። እኔ አስታውሳለሁ አራተኛ ክፍል እያለን እንግዲህ አራተኛ ክፍል እያለሁ በደርግ ዘመን ነው የተማርኩት ጻድቁ ዮሐንስ ነው አጋጣሚ። እሺ እና አንድ መጽሐፍ ነበር የህብረት መጽሐፍ ብሔረሰቦቻችን የሚል እና እያንዳንዱ ብሔረሰብ ምናምን ተጽፎ እዛ ላይ የኛም ነበር ፈላሻው የሚል አስታውሰዋለሁ። ያ መጽሐፍ እንደው ካለ አሁን ቢልኩልኝ ደስ ይለኛል። እፈልጋለሁ እልካለሁ። አዎ በጣም ደስ ይለኛል። እና ሁለት ነገሮች አሉ። አሁን ባንተ አመለካከት ማየ ሁለት ነገሮች ነው። አንደኛ በሌሎች አልነበረም አይደለም። ሁለተኛ በእኛ የነበረውን ታሪኩን መቀነስ አልፈልግም፣ እኔ መጨመርም አልፈልግም። ታሪኩን እንዳለ ማስቀመጥ አለብህ። ግን ያን ታሪክ ስታስቀምጠው እንደ ታሪክ ለማስቀመጥ ነው እንጂ ለመጥፎ ለመጠቀም መሆን የለበትም። እንዲያውም ለሌሎቹ ከዚህ ትምህርት እንዲወስዱ ለሌሎቹ ትምህርት እንዲወስዱ። ያ ማለት አሁን እንዳልከው እርግጠኛ ነኝ በተለያዩ ቦታዎች የሚገለሉ ጎሳዎች ይኖራሉ ወይም የሚገለሉ ሰዎች ሊኖሩ ይችላሉ በተለያዩ ምክንያቶች። አግላዩም እንደሚያገል አያውቅም በነገሮች የማህይምነት ስለሆነ እና ያ ነገር አግላዩ ካላወቀም አወቀም አላወቀም ከዚህ መማር አለበት። ትምህርት ይሆናል ነው እንጂ እኛ ኢትዮጵያ በነበርንበት ሰዓት እንዲህ ተበድለናል እንዲህ ተሰርተናል እንዲሆናልና አሁን እኛ መመለስ አለብን አይደለም። እዛ አይደለም እኛ ቦታችን አይደለም። ግን ያ ነበር እንደነበረ መቀመጥ አለበት። አንዳንዴ ምን አጋጥሞኛል መሰለህ? አንዳንድ ሰዎች እኔ በግል ያጋጠመኝ ስናገር ለምን ትናገሪያለሽ ጸጋ ይላሉ። እንዴ እኔ ያልነበረ ነገር አልተናገርኩም። ከራሴ ኤክስፒሪየንስ ራሴ ያጋጠመኝ ቤተሰቤ ያጋጠመነን አይኔ የሚያውቀውን ታሪኬን መናገር አለብኝ። ያን አትናገሪ ማለት አይችልም ሰው። ግን ያን ስትናገር ለምንድን ነው የምትናገረው? አንደኛው ለራሴ በታሪክ ደረጃ መቀመጥ አለበት። ሁለተኛ ከዚህ መማር አለባቸው ሌሎች በተለያየ ምክንያት ሊሆን ይችላል ሰው የምታገለው። በሃይማኖትም ላይሆን ይችላል፣ በቀለሙም ሊሆን ይችላል፣ በቁመቱም ሊሆን ይችላል፣ አታውቀውም። ወይም በሚሰራው ሙያ ስራም ሊሆን ይችላል። እና ከዚህ እንዲማሩ ይረዳል ብዬ ነው የማምነው። አሁን ከኢትዮጵያ ከመጡ 42 ዓመት ሆኖት ብዙ ኢትዮጵያን በልጅነት ያደጉ የተጫወቱበት የኢትዮጵያ የሽምብራም የባቄላ ምሸት የበሉበት ነውት። እርስዎ ምሸት እያሉ እዛ አሁን በሰል ያሉ ነውት። በርግጥ አሁን ፍሬ ሆነዋል። ምን ይናፍቀውታል ኢትዮጵያ? አሁን ኢትዮጵያ ብዙ ጊዜ ልጅነት ነው ትዝ የሚል። አንዳንድ ነገር ሲነሳ
አንድም ልህ 16 ዓመቴ ነው ከኢትዮጵያ ስወጣ እና ረጅም 16 ዓመት ብዙ ምትለው አይደለም። አንዳንድ ጨዋታዎች ኳስ መጫወት ነበር፣ ቫሊቦል ጫወት ነበር። እንግዲህ ጎንደር ነኝ ብለሃል። እንግዲህ እኔ ጎንደር የተወለድኩበት ልንገር፣ ሰፈሩ ሩፋኤል ቀበሌ 4 ከፍተኛ 1 ይባላል። ጻድቁ ዮሐንስ ትምህርት ቤት ከቤቴ 2 ደወል አለ ትምህርት ቤት። የመጀመሪያው ደወል ማስጠንቀቂያ፣ ሁለተኛው ክፍል መግቢያ። ያ ሲደወል ነው ሩጠን የምንገባው ቅርብ ስለሆነ። ትምህርት ቤቱ ምን ያክል ቅርብ እንደሆነ ነው። ለረፍትም ወደ ቤት ትሄዳላችሁ ማለት ነው? እንሄዳለን። ሌላው የሚገርምህ ደርግ የወረሳቸው ቤቶች አሉን እስካሁን። ደርግ የወረሳቸው ቤቶች አሉን፣ አልተመለሱም። ቡርዣ ነበራችሁ ማለት ነው? ቡርዣ ነው የሚባለው። ደርግ ከወሰደው ደርግ የወሰዳቸው ቤቶች አሉን። አንዳንዴ እናቴ የምትላችሁ ቢመልሱልን እና እንደው ለአንዳንድ በጎ አድራጎት ድርጅት ስጦታ ብሰጠው ምን አለ ትለኛለች እናቴ። ከዛው ለዛው ለምን ከዚህ እስራኤል ያላችሁት ሀብታሞች ናችሁ፣ ከዚህ ሄዳችሁ ሰርታችሁ ብትሰጡ ምን አለበት ብዬ ነው። አንደኛ ቤቱም አለን መስጠት እችላለሁ። ሁለተኛ ለምን አይቻልም ልንገርህ እናቴ። አሁን ሌላ ፓስፖርት ይዛችኋል ብዬ ነው። የመንግስት ቤት የሌላ ሀገር ዜግነት ላለው ይሰጣል። ህጉን ምናልባት ነው እኛ ቤቱን እንፈልገውም ኮለኛ ለሌላ አገልግሎት ለኢትዮጵያ ህዝብ እንዲውል ነው እንጂ እኛ ቤቱን እስራኤል አምላክ ይመስገን አይመስለኝም፣ አያስፈልግም፣ ተገቢም አይመስለኝም። በእኔ አመለካከት ልሳሳት እችላለሁ። እንግዲህ ያ ነው የምልህ። እና እዛ ነው ተወልጄ ያደግኩትና አንዳንዴ ኳስ መጫወት ስለወድ ስለነበር ያን ኳስ ትዝ ይለኛል። የሚገርምህ ሳይክልም ጎንደር አሁን ተቀይሯል። ጎንደር አየህ በኔ ጊዜ የትኛው ጃን ተክሉ ዋርካ አይደለ? ከጃን ተክሉ ዋርካና ከፋሲል ግንቡ ያለች ትንሽ አደባባይ ያለች አይደለ? ምን ዞራት እቺ? ከሷ ነበር በ5 ዙር በ5 ሳንቲም 10 ዙር በ10 ሳንቲም አላስታውሰውም። እንዲየከፈል ሳይክል የተመጋለብ ዛን ምን ተማር ነው። እሱ አለና ይሄ አንዳንዴ የልጅነት ብዙ ፎቶዎች አሉ። ደግሞ የሚቀርቡ ሳይክል ስጋል ምናምን ብዙ ፎቶዎች ስላሉ ያ ትዝ ይልሃል። ከዛ ውጪ የፈረንጅ ሀገር ኑሮ ትዝታ ለማሰብ እንኳን ጊዜ የለህም በጭራሽ። ደግሞ በእንዲህ አይነት ኃላፊነት ላይ ሲኮን በዚህ አይነት ከዛም በፊትም አገሩን መልመድ አለብህ፣ ቋንቋ መማር አለብህ፣ ዩኒቨርሲቲ ትላለህ፣ ከዛ ስራም አለ፣ ከዛ ትዳር አለ፣ ከዛ ልጆች አለ። እንዲህ ሲል ይሮጣል ጊዜው አይታወቅህም። ስለ ልጆች ይንገሩን። አሁን እድሜያቸው ስንት ነው? 2 ልጆች አሉኝ። ትልቁ ልጄ ሐኪም ነው፣ የሕክምና ዶክተር ነው። ትንሹ የሃይቴክ ሰው ነው። አላገቡም፣ ገና ናቸው፣ ትልልቆች ናቸው፣ እድሜያቸው ሄዷል። ኢትዮጵያ ወስጃቸው ነበር። እንግዲህ 15 ዓመት ተኩል ሊሆን ነው በፈረንጁ በ2010 እዛ ይዣቸው ሄጄ ነበር ከእናቴ ጋር አድርገን። አባቴ ከ24 ዓመት በፊት እዚህ ነው ያረፈው እና እናቴ ጋር ሄድን። አክስቴ ሆነን መጀመሪያ አዲስ አበባ ቆየን። ከአዲስ አበባ ባህር ዳር ሄድን። ከባህር ዳር ጎንደር ሄድን። አላማዬ ለምንድን ነው የወሰድኳቸው ብትል ማወቅ አለባቸው የት እንደመጣን የት ቦታና ቤታችን አዩ ጎንደር። ከዛ ወለቃ ጸሎት ቤት ነበረን የኛ ቤተ እስራኤሎች ሲናጎግ፣ እዛ ሄዱ። ትምህርት ቤት የጻድቁ ዮሐንስን አዩ፣ ፋሲለደስን አዩ። አባቴ መብራት ኃይል ይሰራ ነበር ብያለሁ። አባቴ መስሪያ ቤት ወሰድኳቸው። አንድ አባቴን የሚያውቁ ሰው አገኘን እና እነሱ ጥሩ አቀባበል አደረጉልን። አያቴ አውራ ጎዳና ፊት ለፊት ትኖር ነበር እና ያንን ቤት አሳየሁኝ። ሁሉን እንትን አሉና ትንሹ ልጅ 13 ዓመቱ ትልቁ 16 ነበሩ። ጢስ አባይን አዩ እና ጥሩ ጊዜ አሳለፍን። በጣም 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 ጥሩ ጊዜ አሳለፍን። ደግሞ ማወቅ አለባቸው አንደኛ። ሌላው የሚገርመ ከዛ ተመልሼ መጣሁና ለብዙ ሰዎች በሬዲዮ የነበረው ልጆችን መውሰዴን በመንገሬ ከዛ ብዙ ሰዎች ልጆቻቸውን ወሰዱ። እንዲያዩ ኢትዮጵያ ማየት አለባቸው። እንደገና እዛ ሄደው ሲመጡ ልጆች አዳሪ ትምህርት ቤት የሚማሩትንም ደግሞ በግሩፕ ይወስዷቸው ጀመር። ከዛ በኋላና ሄደው ሲመለሱ ወላጆቻቸውን ከመጠን በላይ ያከብራሉ። በምን አይነት ሁኔታ እንዳሳደጉን፣ በምን አይነት ሁኔታ እንደኖሩ እና ያን ሁሉ በሃይማኖቱ በጸሎት ምን ያክል ጊዜ እንደቆዩ እንደገና የአገር ቤት ኑሮና እዚህ የሰለጠነውን ዓለም ተመልከት። ያ ሁሉ ሆኖ በሱዳን በረሃ ስንት የህይወት መስዋዕትነት ተከፍሎ ኢየሩሳሌም የተገባው ይሄንን እዚህ ተወልደው በማደጋቸው ምንም ቦታ የማይሰጡትኝ እዛ ደርሰው ሲመለሱ በጣም ይቀየሩብሃል።
እና ጥሩ ነው ብዬ ነው የማስበውና ልጆቼ ገና አላገቡም ገርል ፍሬንድ አላቸው ሁለቱም ምንድነው የሚባለው እንደማንኛውም እናት መጠበቀው እንዲያገቡ ተሎ እና የማረግ እንዲያዩና የልጅ ልጆች እንዲኖሩኝ ነው እዚህ ሀገር የሽምግልና ባህሉ አለ የኢትዮጵያው አይነት በጣም ጥሩ ጥያቄ አነሳ ይገርምሃል በመጀመሪያው ዘመን እንግዲህ ወደ 40 ዓመት ሊሆን ነው ይሄ ነገር ይጠቀሙበት ነበር ሽማግሌዎች ተሰባስበው በተለይ አንዳንዴ በቤተሰብ መካከል አለመግባባት ሲመጣ እንደ ባህሉ ትልልቅ ሰዎች ተሰባስበው ያ ነገር ይሰራ ነበር ከኢትዮጵያ የመጡት ማለት ነው ሁሉ ከኢትዮጵያ የመጡ ነው በእድሜ ገፍተው የመጡ ትልቅ ሆነ የመጡ ምናምንና ይሄ ነገር ይሰራ ነበርና አንዳንዴ እንደውም አንዳንዶቹ በዚህ ጉዳይ ላይ ሪሰርች ያደርጋሉ ሽማግሌዎች የሚለው ነገር በእድሜ መብሰል ብቻ ሳይሆን ያላቸው ትልቅ ቦታ አላቸው እንግዲህ በእኛ በኢትዮጵያ ባህል አይደለ ያ ቦታቸው ምን ያክል አስፈላጊ እንደሆነ ብዙ ጊዜ እንነጋገሩበታልና PhD የሚሰራ ሰው አውቃለሁ በዚህ ጥናት አድርጎ ሽማግሌዎችና ትልቅ ቦታ ያለው ነው የእርሶ የጋብቻ የእርሶ የትዳር አጀማመር እዚህ በ16 ዓመቱ ከመጡ እዚሁ ነው ያገቡት እዚሁ ነው የወለዱት ኢትዮጵያዊ ነው ወይስ ነጭ ጁዊሽ ነው ከኢትዮጵያ የመጣ እንደርሶ ነው እሱን ይንገሩኝ የተወሰነ የቤተሰብ አመሰራረቱን በጣም ጥሩ እንግዲህ እዚህ መጣው በኔ ዘመን ወደ እስራኤል መምጣት የተለያየ መንገዶች ነበሩ አንደኛው በሱዳን አብዛኛው ወገናችን ወደ 12000 ወጥቶ 1/3 ሞተው ነው የቀሩት መንገድ ላይ ይሄ ትልቅ ታሪክ ነው በእስራኤል ታሪክ በእውነት አንድም ሰው ወደ ቅድስት ሀገሩ ለመመለስ የኔ ያክል ህይወት መስዋዕትነት የከፈለ የለም ያ ሲባለኛ ወጣቱ አይደለም ሁሉ ነው የወጣው ያረጁ ሰዎች ሽማግሌዎች ሴቶች ወንዶች ህፃናት ነፍሰ ጡር ሴት ሁሉ ነው የወጣው ኢየሩሳሌም አድርሰን ነው ያበል ሌላው በኬንያም ነበር በጅቡቲ ነበር በደቡብ ሱዳን ነበር ሌላው ደግሞ በቀጥታ በረራ ትመጣለ ከአዲስ አበባ ወደ ካይሮ ወይም ሌላ ሀገር ትሄዳለህ በእስራኤልና በኢትዮጵያ መካከል ዲፕሎማሲ ግንኙነት አልነበረም ያኔ ተቋርጦ ነበር በደርግ ጊዜ ነው ተቋርጦ ነበርና ተወካይ የነበረው የስዊዲሽ ኤምባሲ ነበር እና ከስዊዲሽ ኤምባሲ ይዘጋጅልሃል በዛ መንገድ ነው የመጣሁት እኔ በኢጅፕት በኩል በግብጽ በኩል ነው በበረራ ነው በእግር ያልተጓዝኩ ግብጽ ትንሽ ቆየን ግሩፕ ነበርና ወጣቶችና የተለያዩ ፕሮግራሞች ነበሩ እዛት መጣው ከዛ ወላጆቼ ከአንድ ወር ከሁለት ወር በኋላ እንመጣለን ብለው ነበር ነገር ግን 8 ዓመት ጨረሰባቸው በጣም ረጅም ጊዜ ነው 8 ዓመት በአዲስ ሀገር በአዲስ ቋንቋ በአዲስ ባህል እንደገና መልህ እኛ ስናድግ በሃይማኖቱ በቤተ እስራኤል ስለ ኢየሩሳሌም ስለ ቅድስት ሀገር የሚነገርህና እዚህ ስትመጣ አይጣጣምልህም ብዙ ልዩነት አለው እና ከዛ ቋንቋ ትማራለህ እና ቋንቋ ስንማር ነበር የተዋወቅ ነው ግን ቤተሰቦቻችን ተዋወቃለን ቤተ እስራኤሎች ናቸው ቤተ እስራኤል ነን ኢትዮጵያ ሁሉ እንተዋወቃለን ቤተ እስራኤሎች በአጠቃላይ ተፈላልገን እንገናኝ ነበር ኢትዮጵያ ዘር ቆጠራ ዘራችን በደንብ ነው የምናውቀው የሚገርም እስከ 7 ትውልድ በላይ እያንዳንዳችን በቃላችን እየተነገረን ዘራችን በደንብ ነው የምናውቀው በጭራሽ እኔ አሁን አንድ ሰው ቤተ እስራኤል ይሆንና ያልሆነን 2 ጥያቄ 3 ጥያቄ ጠይቄ ያውቀዋለሁ ያደግነው እንደዛ ነው ዘር ቆጠራው ምኑ ስለምናውቀውና እዚህ ቋንቋ እንማር ነበር ቋንቋ ከጨረስን በኋላ ወደ ዩኒቨርሲቲ ከዛ ነበር የተዋወቅ ነው ኢትዮጵያ ነው ቤተ እስራኤል ከኢትዮጵያ መጣ ነው ከኔ 6 ወር ቀድሞ ይመጣል እና እዚህ ነው የተዋወቅ ነው እላለሁኝ በዛ ዘመን የሚቀርብህ የራስህ አይነት ሰው ነው የሚቀርብህ ከፈረንጁ ይበልጥ የራስን ቀራው ልጆቼ ገርል ፍሬንዶቻቸው ነጮች ናቸው ፈረንጆች ናቸው በእኛ ጊዜ ግን ቋንቋው ባህሉም ተሮ የምትቀርበው የራስ ሰው ነው የሚቀልህ ከነጩ ጋር ለመግባባት በዛ ጊዜ ይከብዳል ቋንቋውም የለህም ባህሉም የለህም ምንም የለህም እዚህ የተወለዱ ልጆችም አሁን አብዛኛው እዚህም ተወልደው ብዙ እርስ በርስ ነው ግን እዚህ ተወልደው ሁሉ እና እንደዛ ነው ላለው ይሄ የሰባት ቤት ቆጠራው የዝምድና ቆጠራው እዚህም አለ ይሰራል ዋው አሁን ትልቅ የባህል ለውጥ ጥያቄ አመጣ እሺ
በኢትዮጵያ የነበረው ጋብቻ እንግዲህ አንተ ታውቃለህ፣ ሁላችንም ኢትዮጵያ የተወለድነው እናውቃለን። ቤተሰብና ቤተሰብ ዘር ይቆጠራል አይደለም? በተለይ በእኛ ቤተ እስራኤል እርግጠኛ ነኝ፣ በሌላውም ብዬ ገምታለሁ። በእኛ በቤተ እስራኤል ዝምድና እስከ 7 ትውልድ ይቆጠራል። ወላጅና ወላጅ ነው የሚወስኑት። በዛ ነው ጋብቻው። እዚህ ግን ምን ሆነ መሰለ፣ አብዛኛው እንደኔ አይነቶች ወጣቶች ከወላጅ በፊት ነው የመጣው። ወላጆች የመጡት ዘግይተው ነው እና እዚህ በምትቆይበት ሰዓት ቦይፍሬንድ ገርል ፍሬንድ ትጀምራለህ። እጥረት ተፈጠረ። እሺ ያ ብቻ ሰው እንትንም ነው የለህም እንጂ የመቁጠር የሚለው የለህም። ቤተሰብም የለም። ተፋቀርክ፣ ተዋደድክ፣ እንደዛ ነው። እሺ እና ምን መጣ መሰለህ፣ አንዳንዴ በጣም ቅርብ የሆኑ ሰዎች ከ7 ዘር በታች ሆነው ተፋቅረው እንደው አብረው እየኖሩ ከዛ ወላጆች ይመጣሉ። ወላጆች ሲመጡ የገሌ ልጅ እህትህን ወንድምህን ይመጣል። 6 ትውልድ ሊሆን ይችላል እኮ 5 ትውልድ ሊሆን ይችላል። ያ በጣም ከፍተኛ ኮንፍሊክት ነበር። አንዳንዶቹ ደግሞ ኦልሬዲ ተጋብተው ወልደው ይመጣሉ። አሁን 5-6 ትውልድ በጣም ክሎዝ ነው የሚባለው እና ይሄ አንዱ ትልቁ የባህል ለውጥ ነው። አሁን እየወረደ መጥቷል። ከ7 6 5 እየወረደ መጥቷል። ስለዚህ እንትኑ ግን እስከ 5-6 ድረስ 4 ድረስ ይቆጠራል። የከሌ አንደኛ ይቆጠራል። ሁለተኛ እንዴ ልበል ቀላለው ስለምንተዋወቅ የቤተ እስራኤል ህዝብ ብዙ አይደለም እኮ እና ታውቀዋለህ፣ ያደክበት ነው። አንዱ ሰው አባቱን ጠይቀው እናቱን ወይም ደግሞ በጎንደር ሚታ ማን ነው ተብሎ ተብሎ አሁን የጸጋ ፈንታው መላኩ የአባ መላኩ ዘር ማን ነው ሁሉ ያውቀዋል። የእናቴ ፈንታ ተገኘ የአባ ተገኘ ዘር ማን ነው ያታወቃል። በጣም ይገርማል። ግን የሰለጠነው ዓለም ኑሮ ቤተሰብ ዘር እስከሚቆጥር አትቆይም እና አንዳንዴ የባህል ችግር አለ። ኢትዮጵያ ጎንደር በሌላም ቦታ እንዲህ በተንጠባጠበ ሁኔታ ቤተ እስራኤላውያን አሉ ኢትዮጵያ ውስጥ ይባላል። አሁን እንዴት ነው? እዚህም መጥቶ አልቋል ወይስ እዛ አሉ? ለምን ነውስ እዚህ እስራኤል ያልመጡት ነው? ስቲልም እየመጡ ነው? ይሄን ማወቅ ፈልጌ ነው። አንደኛ አሉ እየመጡም ነው። ግን የእስራኤል ህግ አለ። የእስራኤል ህግ እስከ ተወሰነ ትውልድ ነው የሚቆጥረው። እስከ ተወሰነ ትውልድ ብቻ ነው የሚቆጥረው። ለምሳሌ ምን አለ መሰለ፣ የእስራኤል የመመለሻ ህግ አለ። ማለት አንድ እስራኤላዊ ወይም ይሁዲ ዘር ወደ እስራኤል ለመመለስ የሚችለው እስከ 3 ትውልድ ነው ይላል። እንደ ጋብቻው ኖ 3 ትውልድ። ለምሳሌ እኔ ጸጋ የኔ ልጆች የኔ ልጅ ልጆች እዛ ነው ድረስ 3 ትውልድ ነው የሚሄደው። ይሄን ያደረጉት የት መሰለ፣ እስራኤል እንደተቋቋመች የሎ ኦፍ ሪተርን ነው ይባላል። ያንን ከየት ወሰዱት መሰለ፣ የጀርመን ናዚዎች ይሁዲዎችን ሲጨፈጭፉ ሃይማኖት ጠባቂ ባይሆንም እስከ 3 ትውልድ ፈልገው ነው የገደሏቸው። እና ያንን ገለበጡት። እስራኤል ስትቋቋም እስከ 3 ትውልድ ፈልገው ጨፍጭፈውናል፣ እኛም እስከ 3 ትውልድ ፈልገን ወገናችን እናመጣለን። ያ የእስራኤል ህግ ነው። ሎ ኦፍ ሪተርን ይባላል። የመመለሻ ህግ ነው። ከዛ ትውልድ በላይ የሆነ ግን ሌላ ህግ አለ። የቤተሰብ ውህደት ይለዋል። የቤተሰብ ውህደት። እሺ፣ ቤተሰብን የተለያየ ማገናኘት እና ይህ አለ እና እየመጡም ነው ይሰራል አሉ። እዛ 1 2 3 ሰው ነው። እርስዎ አሁን በዚህ በእስራኤል ፖለቲካ ውስጥ ከፍ ያለ በክነሴት ውስጥ ነው ያሉት። ምናልባት ደጋግሜ ስጠይቅ እስኪ እንደው ጠይቅልን ካሉን መካከል ለመጠየቅ ነው። እሳቸው ወደ ስልጣን ከመጡ በኋላ አሁን ተጠያቂ ሰው ናቸው። በተለይ ደግሞ ኢትዮጵያ ስላሉ ቤተ እስራኤላውያን ዶክተር ጸጋ መላኩን የእስራኤል መንግስት እንዴት ነው ምን ያስባሉ እነዚህ ሰዎች እዛ አሉ ብሎ አይጠይቅም ማለት አይቻልም። ለእንዲህ አይነቱ ጥያቄ እሳቸው ምን መልስ እየሰጡ ነው? ከእሳቸው ወደዚህ ቦታ ከመጡ በኋላስ ምን ያህል እስራኤላውያን መጡ? እኛ የምናየው ብዙ ያልመጣ እዛው ያለ ነው የሚል ጥያቄ ከሰው ይዤ መጥቻለሁ። በጣም ጥሩ ጥያቄ። በመጀመሪያ ደረጃ እኔ ክነሴት
ወይም ፓርላማ እንደገባሁ ነው ጦርነቱ የተነሳ። አትዘንጋ ጥቅምት 7 ቀን የነበረው ጦርነት ቅድም በውይይታችን መክፈቻ ገልጬልሃለሁ። ያ ጦርነት ከባድ ሰቆቃ ነው። 2 ዓመት በሙሉ እውነት አይደለ አገራችን አደጋ ላይ ነበረች። የእስራኤል ሕዝብ ሊጠፋ ነበር። እስራኤል አለ ነው በ7 አቅጣጫ የተነሱት እኛን ለማጥፋት ነው። በደቡቡ በጋዛ በኩል ሐማስ ይጀምር እንጂ በምስራቁ በኩል ፍልስጤማውያን አሉ፣ በይሁዳ ሰማሪያ፣ በሰሜኑ ክፍል የህዝቡላ አለ። እኛን ለማጥፋት ነው የተነሳ የነበረው። ኢራን አለች ዋናዋ፣ እኛ የሰይጣን ቁንጮ ነው የምንላት። ምንም እንኳን ድንበር ማገናኛት ኢራን ተመልከት። የመንን ውሰድ፣ የመን ሁቲዎችም ቢሆን እና ታቅዶ የነበረ በሁሉም በ7 አቅጣጫ እስራኤል ለማጥፋት ነው የነበረው። እና ያ ጦርነት ቀላል ጊዜ አይደለም። አንተ ሰላሙን እንድትኖር አንተ አንድ ሐሳብ ለማግኘት የመጀመሪያው መሆን ያለበት አገር ሰላም መሆን አለበት። ህልውና መጠበቅ አለበት። እኔ እናንተ አሁን እንደምንወያየው እስራኤል ስላለች ነው። አንተ ወደዚህ መጣኸው እስራኤል ስላለች ነው። እና 1200 ሰው ነው በአንድ ጊዜ ያለቀብን በ8 ሰዓት ውስጥ። 1200 ማለት በእስራኤል ህዝብ በጣም ብዙ ቁጥር ነው። ከዛ ትሄድ የተጠለፉት፣ የተደፈሩት፣ የተቃጠሉት እነሱን ለማውጣት ሄደው በየቀኑ ምን ቀብራቸው ሰዎች ወደ 1000 የሚቀርቡ ወታደሮቻችን አልቀውብናል። ከዛ ውስጥ 34ቱ የኛ ናቸው ከኢትዮጵያ የመጡ። ለይቶ መናገር ይከብደኛል። አብሮ ነው ያለቁት። እና ይህ ሁሉ ውጥረት ላይ እያለ ሌላ ነገር አታስብም። በየቀኑ ቀብር ነው። በየቀኑ ያለው ችግር ይሄ ነው። ልጆቻችን ይሄዳሉ። እኔ ትልቁ ልጅ እስካሁን አልጨረሰም። የሕክምና ዶክተር ነው። ላገሩ ግን ትምህርቱን ትምህርቱን ጨርሷል። የሕክምና ዶክተር ነው። ከ6 ዓመት በፊት ነው የጨረሰው ትምህርቱን። ላገሩ ግን በሚያስፈልገው ቦታ ይሄዳል። እና ይሄ ነው መጀመሪያ ያለው። ሀገርህ ደህና ካልሆነች ሌላ ነገር ማንሳት አትችልም። በሁለተኛ ደረጃ ቅድም የገለጽኩልህ መምጣት የሚገባቸው ሰዎች አሉ ኢትዮጵያ ውስጥ በጣም ብዙ ሰዎች አሉ የሚመጡ። ግን የነበረው የአሰራር ሁኔታ ቅድም ያልከው ሎው ኦፍ ሪተርን እና የቤተሰብ ውህደት የሚለው ይሄ እንደገና መታየት አለበት። ያ ነው በአሁኑ ሰዓት በተለይ 2 ዓመት ጥቂት ሰዎች ነው የመጡ፣ ብዙ አይደሉም። ትልቁ ትኩረት የሰጠነው በህልውናችን ነው፣ በሀገራችን ጉዳይ ነው፣ በእስራኤል ጉዳይ ነው። ለወደፊቱ እንዴት ነው የምንኖረው? እስራኤል ከዚህ እንዴት ነው የምትማረው? የተጠለፉት እንዴት ነው የምናስመልሰው? በህይወት ያሉትን ብቻ አይደለም። እስራኤል የሞተው ወገኗ አጽሙን እስከ ስንት ሺህ ዓመት እንኳን ቢቆይ ማምጣቷ የማይቀር። ምሳሌ ብሰጥህ ዘካሪያ ቦይም የሚባል ከስንት ዓመት በፊት ከ43 ዓመት በፊት በሶሪያ ጠፍቶ የነበረ ወታደር በቅርብ አጽሙ የተመጣ። እሱን ለመመለስ ያልተደረገ ጥረት የለም። ኤሊ ኮሄን የተሰኘ የኛ ሰው በደማስቆ የሱ አጽም 60 ዓመት አልፏል፣ እስካሁን አልተመለሰም። የሱ እቃዎች አንዳንድ ነገሮች ባለፈው ተገኝተው መጡ። እና ይሄ ነው አገር በሚኖር ግዛት ጊዜ ቅድሚያ የምትሰጠው አለ። መጀመሪያ የህልውና ጉዳይ ነው። ያ ነው። ምንድነው ግን ኢምፖርታንቱ ነገር እንደው በጣም ይቅርታ ለማወቅ ያክል ያነሳው ጥያቄ ነው። አንድ ሰው ከሞተ ከተቀበረ በኋላ ለአስከሬኑ ወይም ለአጽሙ እስራኤል ይሄን ያህል ዋጋ በነብሱ እንዳገኘችው እንደ አተረፈችው አስባ አጽሙንም ትሰበስባለች። ብዙ ጊዜ ያለው ኢትዮጵያም ላይ የሆነ መቃብር ቦታ ነበረ፣ እዛም አጽም እንደተሰበሰበ አውቃለሁ። ምንድነው ከአጽም ያላት ጉዳይ? አንደኛው ለብዙ ሺህ ዓመት ተበትኖ የቆየው ተበታትኖ በቆየበት ሰዓት ሁሉም ፈተና አጋጥሞታል። እና መነሻው ከዚህ ነው የወጣው። ከ3000 ዓመት በፊት የንጉስ ዳዊት ከተማ ኢየሩሳሌም ነው የወጣው። እና ያ ህዝብ በነበረበት ባጋጠመው ጊዜ አንድ ላይ ይመረዳዳቱ። አንድ ላይ ባትሆን ኖሮ መቆየት አትችልም፣ ትጠፋለህ ያለ። በሁለተኛ ደረጃ አገር አለን። አሁን አገር አቋቁመናል። እስራኤል የተቋቋመችው እንደ አውሮፓውያን ዘመን አቆጣጠር በተባበሩት መንግስታት ድርጅት በ47 ነው። በ47 ዓመተ ምህረት ከተቋቋመች እንደውም በ48 ነው። በ47 ጦርነት አነሱ አረቦች። ከዛ የነጻነት ጦርነት ይባላል። በ48 ነው የተቋቋመች። ከተቋቋመች በኋላ ትልቁ መመሪያው ምን መሰለህ?
በሁለተኛው የዓለም ጦርነት የጀርመን ናዚዎች ከ6 ሚሊዮን በላይ ህዝብ ጨፍጭፈዋል። ያ ጭፍጨፋ መመለስ የለበትም። ያኔ የሆነው አገር ስላልነበረን ነው። አሁን አገር አለን። ኔቨር አጌን ያ ነገር መመለስ የለበትም። ያ ሲባል በህይወት እያሉ ብቻ አይደለም፣ የሞቱትንም አጽም ማምጣት አለብን። ለሀገራቸው ማብቃት አለብን። ለምሳሌ ልንገረ አሁን ጋዛ በነበረው ሐማስ በፈጸመው የሽብር ፈጠራ ድርጊት ተጠልፈው የሄዱ የሞቱ ህይወት አስከሬናቸው የነሱን አስከሬን ለማውጣት ሄደው የሞቱ ወታደሮች አሉ። አንዳንዶቹም እንደሚሉት እንዴ እስራኤልን ምንድነው የሞተን ለማውጣት ሌላ እንዳይሞቱባታል የሚሉም አሉ። ግን ይሄ ትልቁ መመሪያ ነው። አንተ የትም ቦታ ብትሆን እንኳን በህይወት ኖረ አጽምህንም እናመጣዋለን። ያ ነው ትልቁ መመሪያ። በህይወት እያሉ እስራኤላውያን ኢየሩሳሌምን ይመኙ ለዛ አብቃን ይሉ ስለነበሩ ሞታውም እኛ እናበቃቸዋለን፣ ሞታውም አጽማቸውም እስራኤልን ይረግጣል ነው። ኃላፊነት አለብን። ምሳሌ ሌላው ምሳሌ አሁን በእስራኤል ሀገር ብሔራዊ ውትድርና አለ አገልግሎት። በእስራኤል ያለው የብሔራዊ ውትድርና አገልግሎት ለሰው ልጅ መቼም ከልጁ የበለጠ ውድ ነገር የለውም። ልጆቹ ውድ ልጆቹን ይልካል። በ18 ዓመት በደስታ ነው የሚሄዱት። በደሞዝ አይደለም የሚሄዱት። አገራቸውን ሊያገለግሉ ነው የሚሄዱት። በደስታ አገራቸውን ማገልገል አለብን ብለው ይሄዳሉ። መንግስትም ይልካል። እነዚህ ወታደሮች ችግር በሚያጋጥማቸው ጊዜ የመመለስ ኃላፊነት አለብህ። ካልመለስክ ምን ምሳሌ ነው የምትሰጣቸው ለሌሎቹ ለሚመጣው? ምን ምሳሌ ነው የምትሰጠው? ሄደህ አንድ ነገር ቢያጋጥምህ አናወጣህም የለም። ያ ነው በጣም ይገርም። በዚሁ ካነሱልኝ አይቀር ስለ ውትድርና አንድ የሰማሁት ነገር ነበረ። አንድ ቤተ እስራኤላዊ በነጭም በእስራኤል ዜግነት ያለው አንድ ልጅ ከሆነ ያለው አንድ ልጁን ለውትድርና አይገደድም ሲሉ ሰማሁ። እኔ አንድ ጥያቄ ላንሳ። ፍላጎቱ ቢሆንስ ሀገሬን መጠበቅ ቢልስ? ያ ትልቅ ጥያቄ ነገር መሃል ወላጅን ፈተና ላይ የሚያስቀምጥ ነው። እሺ ምን አለ አንተ እንደገለጽከው አንድ ልጅ ያላቸው ሰዎች አሉ፣ ሌላ ተጨማሪ ልጅ የሌላቸው። ስለዚህ በእስራኤል ምን ይላሉ? ውትድርና ያገልግል፣ ነገር ግን ተዋጊ መሆን አይችልም፣ አደጋ ላይ እንዳይወድቅ። እንግዲህ ተዋጊ ወደ በምትሄድበት ሰዓት 50% ልትሞት ትችላለህ አይደለም? ህይወትም መጥፋት አለ። ስለዚህ እንደዚህ አንድ ልጅ ብቻ ያላቸው እንዳይሄዱ ይባላል። ነገር ግን እነሱ እንሄዳለን ስለሚሉ እንደ ጓደኞቻቸው ወላጅ መስማማት አለበት። አሁን ወላጅ መስደድ አይፈልግም አንድ ልጅ ብቻ ያላቸው። ልጁ ደግሞ ሙቼ እገኛለሁ ካልፈረማችሁልኝ፣ የእናንተ ፈቃድ ያስፈልገኛል፣ ሂጅ መዋጋት አለብኝ፣ እንደ ጓደኞች መሆን አለብኝ ለሀገሬ። በዚህ እንዲህ አይነት ሆነው የሞቱ ልጆች አሉ። እና በዚህ ምክንያት አንዳንዴው በእስራኤል ያለው ምን መሰለህ ንግግር ወላጆች እንዲፈርሙ የሚባለው ነገር ይቅር፣ አውቶማቲካሊ ልጁ ይወስን ልጁ ይወስን አይደለም፣ አገሪቱ ትተው። ያለዚያ የወላጆችን ኮንፍሊክት ውስጥ ታስገባለህ። በአንድ በኩል ልጅ እንደሁሉ እንዲሆን ትፈልጋለህ። ልጁ ካልሆነ ብሎ ካለ ከልጁ ጋርም ጥሩ ግንኙነት አይኖርም፣ ጓደኞቹ ምናምን ትላለህ። በሌላ በኩል ፈርመህ ትሰዳለህ። ፈርመህ ሰድበት ሰዓት እንዳልኩ 50% ላይ መለስ ይችላል፣ የሚቀጥል ዘር አይኖርህም። እና ይሄ አለ። እንደ መፍትሄስ ምን የታሰበ ነገር አለ? እንደው ልጅ እንኳን ቢል ማለት ነው። ብዙ የሚያሳስቡ ነገሮች አሉ። ለምሳሌ አንዱ መፍትሄ የእስራኤል ወታደሮች ውትድርና የሚሄዱ ልጆች ዘራቸው ይወሰዳል፣ ዘራቸው ይቀመጣል። የደም ባንክ እንዳለው የዘር ባንክ አለ፣ እዛ ውስጥ ይቀመጣል። ሴት ብትሆንስ እንደዚሁ እንቁላሏ ይቀመጣል። ምንም እንትን የለም። ግን ብዙውን ጊዜ ተዋጊ ሄደው የሚሞቱ ምናምን ብዙዎቹ ወንዶች ናቸው። ሴቶቹ ቢኖሩም ቢዋጉም የወንዶችን ያክል የለም። በእርግጥ ሙሉ በሙሉ ሴቶች የሉ ማለት አንችልም፣ ወይም ሴቶች አይዋጉ ማለት አንችልም። የእስራኤል ታሪክ ነው። እና ይሄ ዘር ይቀመጣል። አሁን አንድ ያጋጠመን በፓርላማ በኮሚቴ ስንነጋገርበት ብዙ አነጋጋሪ የሆነው ምን አለ መሰለህ፣ እንዲህ አይነት በዚህ ጉዳይ ዘር ይቀመጣል አይደለም ባንክ። ከዛ የሞቱ ሰዎች አሉ፣ የሞቱ ልጆች ወታደሮች። አሁን የነሱ ዘር መጠቀሙ ነው። ያን ዘር ከተቀመጠ ምን መሆን አለበት መሰለህ? ያንን ዘር ተቀብላ ጸንሳ መውለድ የምትችል ሰው መኖር አለባት።
በፈቃደኝነት አዎ በፈቃደኝነት ቤተሰቦቹም ይፈልጋሉ። ትኖራለች ግን ለማታቀው ወንድ መውለድ የምትፈልግ ትኖራለች ትገኛለች አሉ። ለምሳሌ በቴክኖሎጂ ዛሬ ብዙ ሴቶች ከባንክ ከዘር ባንክ ወስደው ይወልዱ የለ ምንም ዝም ብሎ እንኳን ነው የምልህ እንዲህ እንኳን ይሄ ወታደር ሙቶ ቤተሰብ አለው ምናምን ዝም ብሎ አለ። ዛሬ ብዙ ሰዎች አሉ እኮ ብዙ ሴቶች እንዴ አለ። በእስራኤል ብዙ አለ። ቴክኖሎጂው ስላለ ትችላለህ እንደዚህ የሚወልዱ አሉ። እና ግን ምን መሰላት ትንሽ አነጋጋሪ የሆነው ያቺ አሁን ያልኩህ አይነት ሴት በፍላጎቷ ከባንክ ዘር ተቀብላ የምትወልደው እንዲህ ግን ይሄ እየታወቀ ለምን አባቱ ሞቶ ለምን ይወለዳል የሚለው ብዙ አነጋጋሪ ኢሹ ነው። የልጁ አባት ሞቶ በከዘሩ ብቻ ለምን ይወለዳል? ምክንያቱም ያ ልጅ አባት ይፈልጋል። አዎ ግን እናት ትኖረዋለች። አዎ እና ይሄ ብዙ አለ። ሳይንስና ቴክኖሎጂን ወሰድኩት በአሁኑ ሰዓት ወንድና ባልና ሚስት መውለድ የማይችሉ ሰዎች ልጅ የሌላቸው ውጭ ሄደው ዘር ተወስዶ በላቦራቶሪ ተቀላቅሎ ከሌላ ሴት ማህፀን ገብቶ ይወለዳል። እንዲህም እኮ አለ። ዛሬ እኮ ዓለማችን ተለውጧል በእንዲህ አይነት ነገርና በሰውኛው እናውራ ብዬ ነው። አዎ በዚህ በወታደሮቹ ይሄ ጉዳይ ብዙ አነጋጋሪ ነው። በኋላ የልጅ ልጃችሁ ይሄው ተብሎ ልጃቸው ወደ ውትድርና ሄዶ የሞተባቸው ሰዎችም በዚህ መንገድ የተወለደው ልጅ እንደ ልጅ የማየት መብት አላቸው። እንደገና የምትወልደው ጸንሳ የምትወልድ የምትስማማ ካለች አብረው ነው የሚሉት ከመጀመሪያው ምልህ አዎ እናቱ ነች። እነሱም ከሷ ጋር ያላቸው ግንኙነት እንትን ነው። እና ይሄ ግን ሙሉ በሙሉ በህግ ለመፍቀድ በጣም አከራካሪ ነው። ብዙ አነጋጋሪ ነው። የሚቸግር ህግ ነው ማለት አዎ ይሄ በጣም አነጋጋሪ ነው። ግን ተመልከት ቴክኖሎጂው ሳይንሱ በጣም ፈጥኗል። ህግ ግን በጣም ኋላ ቀር ነው። እስራኤል ደግሞ የኢኖቬሽን ማዕከል ናት። በየብዙ ቴክኖሎጂ መገኛ ናት። አንድ እስራኤላዊ የትም ቦታ ሆነ የትም እስራኤል ውስጥ ኮሽታ ሲፈጠር ወፈ አትቀድመውም ወደ እስራኤል ለመመለስ ለእስራኤል ለመሞት ለአንድ እስራኤላዊ አይነገርም። ይሄ የማንነት ይሄ ለመሞት መቅደም ካንተ በፊት ካንቺ በፊት እኔ የማለት እስራኤላዊነት እንዴት ቢነገራቸው በምን መንገድስ ቢገባቸው ነው ይሄ ማንነት የተፈጠረው ከእያንዳንዱ እስራኤላዊ? እናመሰግናለን ተጓዦቻችን። ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው። በእናንተ መመረጥ፣ በእናንተ መታመን፣ ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው። ቅድስት አርሴማ አጽማ ያረፈበትን ገዳም ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው። ይህን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል። ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን። 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጆ። እስራኤላዊነት እንዴት ቢነገራቸው በምን መንገድስ ቢገባቸው ነው ይሄ ማንነት የተፈጠረው ከእያንዳንዱ እስራኤላዊ? በጣም የሚገርም ታሪክ ነው ይሄ። በእስራኤል ታሪክ ዓለም የሚደነቅበት ነው። አንደኛው ልንገርህ፣ ለምሳሌ አሁን የነበረው ኦክቶበር 7 እንደሆነ በውጭ ዓለም ያሉ እስራኤሎች እዚህ የተወለዱ ያደጉ ብቻ ሳይሆኑ በውጭ ሀገር ተወልደው ያደጉ አሜሪካኖችም ጭምር እስራኤል ያልነበሩ ጂው በመሆናቸው ለሀገራቸው ሊዋጉ 25,000 ነው የመጡት። እነሱን ለማምጣት በጦርነቱ ምክንያት የአየር በረራ ስላልነበረ ልዩ መንገድ ተከፍቶ ነው የመጡት። መተውም የሞቱ አውቃሉ። መተው ሞቱ ሰዎች አሉ። እና የሀገር ፍቅር የወገን ፍቅሩ በጣም ከፍተኛ ነው።
ይሄ የኔ አመለካከት ልንገር በኔ አመለካከት ለብዙ ሺህ ዓመታት ያክል ተበትኖ መኖር በኖረበት ቦታ በሙሉ የእስራኤል ሰቆቃ ማሳለፉ አንድ አድርጎታል። በየቦታው ስትሄድ ለምሳሌ እንግሊዝ ሜድ አሜሪካ ሜድ በየትም ቦታ ስትሄድ የእስራኤል ህዝብ የተለየ እርስ በርሱን የሚያገናኘዋል። አሁንም እንኳን ለምልህ ይቅርና ድሮ ሌላው ትልቁ ቁልፍ የምለው መሰለ የሆሎኮስት ነው። ሁለተኛው የጀርመን ናዚዎች ያፈጸሙት ድርጊት ከ1939 እስከ 45 በይሁዲ ላይ የተፈጸመው ድርጊት በጋዝ ማቃጠል፣ መግደል፣ ውሃ ውስጥ ማስመጥ ምን ያልተሰራ ጭፍጨፋ የለም። አሰቃቂ ነገሮችን እርግጠኛ ነኝ በዓለም ላይ በተለያዩ ሚውዚየም ወይ ቤተ መዘክር አይተው እንደሆነ እና ያ የሆነው ከ1939 እስከ 45 ነው። ጦርነቱ በ45 አበቃ። በ47 የተባበሩት መንግስታት ድርጅት እስራኤል ትቋቋም ብሎ ወሰነ። አረቦች ጦርነት አነሱ። በ48 ሀገሯ ተቋቋመች። ስለዚህ ምንድነው ያለው ያ ሁሉ እልቂት እኮ የደረሰብን አገር ስላልነበረን ነው። አገር ቢኖረን ኖሮ ይሄ አይደርስብንም። ስለዚህ አሁን አገር አለን። ይችን ሀገራችን መጠበቅ አለብን ነው። ያ ነው በሙሉ አሜሪካ ያለው ጁ አይኑ እስራኤል ነች። መጥቶ አያውቅም እኮ እዛ የተወለደው ያደገው እዛ ነው። ፈረንሳይ ያለውም ሁሉም በውስጡ ቤት አለን፣ አገር አለን። በማንኛውም በኩል እንጠብቃታለን። እዛም ደግሞ ችግር ከመጣ ምን ሄድበታለን። በሁለተኛው ዓለም ጦርነት ጊዜ ቤት አልነበረንም። ለዛ ነው የጨፈጨፉን፣ ለዛ ነው ያጠፉን፣ ለዛ ነው በጋዝ ሁሉ የተቃጠል ነው። ያ ነገር የበለጠ ያያይዛል። ብዙ ጊዜ አይተከውን እንኳን በችግር ላይ አብረህ የነበርክ ሰው ትያያዛለህ። ችግር አንድ ያደርጋል። አዎ ለምሳሌ በእስራኤል ሀገር ውትድርና አንድ ላይ ያገለገሉ ሰዎች እስከ ህይወታቸው ፍጻሜ አንድ ላይ ናቸው። በወታደር ለወታደር አዎ ከዛም ወጣው ውትድርና እስከድሜ ጨረሻቸው አይላቀቁም። ለምን አንድ ላይ ጦር ሜዳ ነበርክ እና የሰውም ተፈጥሮ በችግር ጊዜ አብሮ የነበረ ሰው አትላቀቅም። እዚህ ላይ ደግሞ እየበለጠ ችግሩ ሰቆቃው በሃይማኖት ጁ በመሆነ ነው። ቤትም አለ 1 አመት 2 አመት አይደለም። አሁን እንዳልኩ ይሄን የሆሎኮስት የጀርመን ናዚዎችን አነሳውልህ እንጂ በ1492 ዓመተ ምህረት በስፔን እና በፖርቱጋል የተፈጸመውን ከዚህ ያነሰ ነበር። በጣም አሰቃቂ ድርጊት ነው የተፈጸመው በጁ ላይ እና ይሄ ያስተሳስራል። አሁን ያለች አይንህ እስራኤል ነች። እሷን መጠበቅ አለብህ። እሷን ካልጠበቅ ምን አለና አሁን የሌላ ሀገር ጦርነት ሲሆን ወጥቶ ነው የሚሄደው። እስራኤል ግን ይመጣልሃል። ለምሳሌ ሌላ ሀገር ሲሉ መቼም ከኢትዮጵያ ከእስራኤል ውጭ የሚያውቁት በደንብ ካልተሳሳትኩ ኢትዮጵያን ነው። ኢትዮጵያን ማለት ሆኑ። ጥሩ ከባድ ጥያቄ ጠየቀኝ። በኢትዮጵያ ያለው ጦርነት ከእስራኤል ይለያል ብዬ አስባለሁ። እስራኤል ጦርነቷ ከሌላ ሀገር ጋር ያ በኢትዮጵያ ግን ምናየውን በውስጡ የአንድ ቤተሰብ ጠብ ነው። ግን ያም ሆኖ በኢትዮጵያ ጦርነት ቢሆን አሁን ውጭ ያለው ዲያስፖራ ልጆቹ ሊዋጉ ይመጣሉ ብዬ አልጠብቅም። ለምን አይመጡም ብዬ መፍረድም አልችልም። ያ እና በሌላ ሀገር ላይ አታየው። ለምን አይፈርዱም? እርስዎ ለእስራኤል እንደሚሆኑት ሌሎች ኢትዮጵያውያንስ ለምን አይሆኑም ብለው አሰቡ? እንደዛ ብዬ ነው። ምክንያቱ ምንድን ነው? ብዙ ኢትዮጵያዊ አውሮፓና አሜሪካ ይኖራል። ልቡና አይኑ ግን በዩቱብም በምንም ኢትዮጵያ ነው የሚያድረው። ብዙ ዲያስፖራ በሚኖርበት ሀገር ሆኖ ያገኛትን ጎጆም ምንም እየቀለሰ የበዓል የአውደ ዓመት እየላከም የሚደጉመው እሱ ነው። የኢትዮጵያ የውጭ ምንዛሬ ምንጩ ዲያስፖራው ነው። ስለዚህ እንዲህ ኢንቨስት የሚያደርግባትን ሀገር መጥቶ አይዋጋላትም ሲሉ ማስረጃውን ፋክቱን ፈልጌው ነው። አንደኛ አላየንም። እንግዲህ ካይን የሚበልጥ የለም። አላየንም እስካሁን ድረስ። ሌላው ኢትዮጵያ በእኛ እድሜ የተዋጋችው ማስታውሰው እዚህ ከመጣሁ ነው የምልህ ከኤርትራ ጋር በ99 ዓመተ ምህረት ጦርነት ነበር አስታውሳለሁ።
እና ብዙ ጊዜም ጦርነቱ ምናልባት የውስጥ ተብሎ ሊቆጠር ይችላል። ሌላው የእስራኤሉ ህዝብ አንድ ህዝብ ነው። የኢትዮጵያ በተለይ ብሔረሰብ ጎሳ የሚለው ክፍፍልም አለ። እኔ እንደማስበው ያክል በኢትዮጵያ ሙያው ስለሌለኝ ኤክስፐርት አይደለሁም እና ብዙንም ጠለቅ ብዬ አላይም፣ ማላውቀው መናገር አልፈልግም። ነገር ግን እያንዳንዱ የግሉ ውሳኔም አለ። ገባ? የግሉ ውሳኔ እያንዳንዱ አገሩን የሚረዳበት መንገድ የተለያየ መንገድ ይኖረዋል። ያው በገንዘብ የሚረዳ ሊኖር ይችላል በተለያዩ መንገዶች። በእኛ በኩል ያለው እርዳታ ግን መጀመሪያ አገር ነው፣ ህይወት ነው። የህይወት መስዋዕትነት መክፈሉ አገር ነው እና እያንዳንዱ እንዴት እንደሚመለከተው ነው የምታየው። 2 ሲቲዝን ይሰጠውታል ቢባሉ ከእስራኤል ውጪ ሌላ የየት ሀገር ሲቲዝን እንዲኖረው ይፈልጋሉ? በመጀመሪያ ደረጃ የፓርላማ አባል ስትሆን ይቅርኛ ከኢትዮጵያ የመጣ ነው የኢትዮጵያ ዜግነት የሌለን አሜሪካኖች ዌስተርን ምናምን ያሉት ይፈቀድላቸዋል። የሁለቱ ሀገር ስምምነት አለ። ግን የፓርላማ አባል ስትሆን አትችልም 2 ዜግነት መያዝ። የቢሆን ጥያቄ ነው። አዎ ነው እንትን የለም እድሉ የለም እንጂ የኢትዮጵያ ዜግነት ቢኖር ደስ ይለኛል። ልጆችም ቢኖራቸው ደስ ይለኛል። ይሄ $500 ተከፍሎ የሚሰጥ ነበረ። አይዲ ቢጫዋ ካርድ እና እኔ ኢትዮጵያ ነው መጥቼ በሚሊኒየም ኢሚግሬሽን $500 ከፍ ያወጣሁት ለ5 ዓመት እንደመታወቂያ ታገለግላለች። ለሆቴሎች ረድቶኛል ቅናሽ አይደለም። ይሄንን ተጠቅመንበታል። በእኔ በኩል ይሄን ነገር ቢሰርዙት ጥሩ ነው። ፓርላማንት ስለሆኑ ለኔ አይደለም በአጠቃላይ ለሰው 5 ዓመት ገደም ምናምን አይመስለኝም። ዜግነት በገደብ መሆን የለበትም። ወይም ደግሞ ያ እንደመታወቂያ ነው የሚያገለግለው። ግንኙነትህ ገንዘብ በሱ እንዳይመስልህ። ግን አንዳንድ ሰዎች ለምሳሌ 5 ዓመት ሆኖ ረስተውተኝ ሲሄዱ ወይ ጊዜው አልፎ ባህል አሉኝ ይሉኛል እና እንደገና ማደስ አለብን እላለሁ። ፎርኤቨር ስጥ የኔ አመለካከት ነው። ይቅርታ አድርግልኝ። እሺ ጥሩ ነው። ከመንግስታችሁ ጋር እንዳታጣጣኝ። አይጣላም፣ ያቀበታል እሱ ተስማምቶ መኖር ለዛውም ከአንድ እስራኤላዊት ጋር። ሌላው ግን ልንገር የኛ ህብረተሰብ ለእስራኤል ያለው ፍቅር በጣም ከፍተኛ ነው። እስራኤላዊነቱ ላይ ለኢትዮጵያ እሺ ቤተ እስራኤል ለኢትዮጵያ ያለው ፍቅር በጣም ከፍተኛ ነው። እርግጠኛ ነኝ በምን ይገልጻል? ዋው በብዙ መንገዶች። እሺ አንደኛ ካሁን በፊት አጋጥመን ረሃብ ሲባል ገንዘብና ያዋጣል። ህብረተሰቡ ችግር ሲመጣ ለኢትዮጵያ ብዙ ነው። ሌላው መሄድ የሚወደው ኢትዮጵያ ነው። መጎብኘት የሚፈልገው ሰው ምሳሌ ልስጥ። አሁን እናቴ አሁን አንተ ጋር ቁጭ ብለናል። አሁን ልደውላትና እናኔ ነው ብላት እናኔ ነገ ኢትዮጵያ ልንሄድ ነው ብላት እንዴ ለምን ሳልዘጋጅ አትልም? እሺ ነው የምትልህ። እንደዛ ነው። ኢትዮጵያ መሄድ ይወዳል ሰው። ኢትዮጵያ መዝናናት ይፈልጋል፣ መጎብኘት ይፈልጋል። ሲሄድ ባዶ እጁን አይሄድም። ለጎረቤቱ ለማያውቀው ሰው እንትን አይልም እና ያለው ፍቅር ቤተ እስራኤል ኢትዮጵያ ከፍተኛ ነው። በኢትዮጵያ በኩል ያለው ፍቅር ግን ሹር አይደለም። ኢትዮጵያውያን ለእስራኤል ለቤተ እስራኤል እኔ አለኝ ግን የከፍተኛ ፍቅር አንድ ሰው አገኘው ማለት ነው። ይኖራሉ ለምን መሰለ በአገር ደረጃማ ስትሄድ የኢትዮጵያና የእስራኤል ህዝብ ወዳጅነቱ ማን ነው? ህዝብ ለህዝብ ነው። በመንግስታት ከሄድክ ኢትዮጵያ ከንጉሱ አንስቶ እስካሁን ድረስ በተባበሩት መንግስታት ድርጅት እስራኤልን ደግፋ ድምጽ የሰጠችበት ቀን የለም፣ እጇን ያወጣችበት የለም። ለምንድን ነው ብለህ ደግሞ በአንድ በኩል መፍረድ አትችልም። እያንዳንዱ ሀገር የራሱ ኢንተረስ አለው። ግን አልተቃወመችም። አገሪቱ ስትቋቋም እስራኤል ስትቋቋም አልተቃወሙም። ግን ደግሞ ወደ ሀረር አካባቢ እስራኤልን ለመመስረት ታስቦ የነበረው ወደዛ ይባላል እኮ ኢትዮጵያ በንጉሱ ጊዜ አይሆንም አሉ እንጂ መጀመሪያ እስራኤልን የት ሎኬትድ እናድርገው የሚል ጥናት ስለነበረ ኢየሩሳሌም የሚለው እንዳለ ሆኖ ኢትዮጵያም አንድ ምርጫ ውስጥ ነበረች የሚል የተወሰኑ ዶክመንቶችን አንብቤያለሁ። ኦኬ አላወኩም። ይሄን የኡጋንዳ ነው የማውቀው። ኡጋንዳ የሚል ነበር። ለምንድን ነው ያልኩት መሰለህ? ንጉሱ እስራኤል ስትቋቋም በተባበሩት መንግስታት ድርጅት እንዳይቃወሙ
ገለልተኛ እንዲሆኑ ተለምነው ስቶሪ ያለ ነው ዶክመንት አለ በደንብ ተለምነው ነው እንጂ አልደገፉ ከ13 ሀገራት ገለልተኛ ከነበሩት አንዷ ኢትዮጵያ ናት ከዛም በኋላም ኢትዮጵያ አንድም ጊዜ ለእስራኤል እስካሁን ድረስ ድጋፍ የሰጠችበት የለም እንደውም በንጉሱ ጊዜ ልንገራ በ1974 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር ጦርነቱ በ73 ነው የነበረው ዮም ኪፑር የሚያስተሰርየው ቀን ጦርነት ሆኖ ግብጽን ተዋግታለች በሚል የእስራኤል አምባሳደሮችን በሙሉ የአፍሪካ አንድነት ድርጅት እንዲወጡ ከአፍሪካ ወሰነ በዛ ጊዜ ሐናን አይኖር ቢባል እድለኛ ነኝ አውቄዋለሁ ከዛም በሱ ስም የተቋቋመ ትልቅ ፈንድ ነበር ፓርላማ እስከገባ ድረስ የነበርኩ ሊቀመንበሯ እሱን አምባሳደር ኃይለ ሥላሴ አስወጡት እና ባለቤትየው አሁን በቅርቡ ነው የሞተች ልጆቻቸው ሁሉ አሉና ያኔ ኃይለ ሥላሴ ሐናን አይኖርን ውጣ ብለው በተሰራበትበት ጊዜ አዘኑ ይላል ከዛ ግን 4 ወር ቆይተው እሳቸው ወረዱ ከስልጣናቸው ከዙፋናቸው የሚባለው ከስልጣን ዙፋን የንጉስ ዙፋን ነው አይደል ንጉስ ዙፋን ነው ኢትዮጵያን ይሄን ያክል ይወዳሉ ያቃሉ እንዲያውም በአማርኛ ሁሉ ክኔሴት ላይ ንግግር እንዳደረጉ እንግዲህ የፓርላማ መተዳደሪያ ደንቡ በመጥሰው አማርኛ ነው ወዳለው ህዝቤም በዛው መልክቴን እንዲሰማልኝ እፈልጋለሁ በመናገርበት አማርኛ ይሄኔ ደግሞ የመጣሁበትም ይታወቃል ይሄን አይደንቲቲውን በኩራት በእስራኤል ክኔሴት ውስጥ በኩራት ይታዩበታል ይኮሩበታል በዚሁ ጎን ለጎን ደግሞ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እዚህ ኢየሩሳሌም ባለንበት ከተማ ውስጥ ዴር ሱልጣን የሚባል ቦታ አላት በቅርቡ አንድ አጭር ቪዲዮ ሁሉ አይቻለሁ ልንረዳ ፈልገን ነገር ግን በእነሱ በኩል ቋሚ ሰው አጣን የሚል ድምጽ አይቻለሁ ምንድነው ምክንያቱ ምንስ አንደኛ ዴር ሱልጣንን እስራኤል መስጠት ከፈለገች ግልጽ ነው መስጠት ሳይሆን መብቷን ማስከበር ለምሳሌ የቤተክርስቲያን ነው እኔ ዴር ሱልጣንን ደጋግሜ አይቼዋለሁ ዴር ሱልጣን ውስጥ ያለ የዛሬ ስንት ዓመት በፊት የተሰራ ቤት ነው ኢየሩሳሌም እንደዛ አይነት እንኳን የሰው ቤት ያይጥ ቤት የለም በድሮ በጭቃ በመናምን እንዴ የለም ይሄ ግዛቷ በሆነው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ገዳሙ ላይ ማደስ መኖር ሃይማኖታዊ አገልግሎቶችን መስጠት አትችልም ይሄ ሆነው እዛ ባለው የግብጽ ኮፕቲክ ቸርች እና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደንበርተኞች ናቸው ሁለቱ ካልተስማሙ በዓለም አቀፍ ህግ ሀገሩን የሚያስተዳድረው መንግስት ህግ ያስከብራል ነው የሚለው እርሶ ለንረዳ ፈልገን ሰው አጣን ሲሉ እነሱ ደጋግመው እንደጠየቁ አውቃለሁ እንደው ግን ምን ሆኖ ነው የተፈጠረው ነገር በጣም ቆንጆ ጥያቄዎች ነው ያመጣው በመጀመሪያ ደረጃ የባህል ልብስ ወዳለሁ አማርኛ ቋንቋ ወዳለሁ የኔ መለያ ነው እያንዳንዱ ሰው መለያ አለው ያደክበት የተወለድክበት ባህሉ ምኑ ያ ማለት ያን ራስን ታስከብረዋል የራስን ማንነት ያለምንም ፍራቻ ስታቀርብ ትኮራለህ ሌላው የባህሉ ልብስ አማርኛው ቋንቋ ከሃይማኖት ጋር ያገናኘው አባባሌ የኦርቶዶክስ ተዋህዶምና ባህሉም ያ የኛ ባህል ነው በጎንደር አካባቢ ወይም ደግሞ የነበርነ የፈለከውን ሃይማኖት ተከተል ቀሚሱ ያው ነው ቋንቋው ያው ነው አይደለም ልብሱም ያው ነውና ስለዚህ ያ አይደንቲቲ ነው መለያ ነው ለምሳሌ ብዙ ጊዜ የምጠቀመው የባህል ልብስ ውጭ ሀገር በመሄድበት ሰዓት ውጭ ሀገር ሲሄድ ብዙ ጊዜ የምሄደው ጸሎት ቤት ይሄዳለሁ ቅዳሜ ቀን አርማታ ቅዳሜ በእኛ ጸሎት ቤት ይሄዳል ሴናጎግ ስለስ ጠበሎሽ ይሄዳሉ እኔ ገርማቸዋል ይጠይቁዋል ምንድነው ይሄ ይሄ ምንድነው የሚያውቁም ደግሞ ካሉ ዋይ ያምራል እኮ ቆንጆ ነው ምናምን ይላሉ ደስ ይላል ያ አለ ቋንቋም እንዳልኩ ለምሳሌ ቋንቋኔ ብቻ ሳይሆን ልጆችም ይናገራሉ አማርኛ ግን እናቴ ነው ያስተማረቻቸው እኔ ጊዜ የለኝም ማለት የእስራኤል ኑሮ በጣም ቢዚ ኑሮ ነው
ቀላል አይደለም እስራኤል ሀገር የስራው ሰዓት በጣም ከፍተኛ ነውና እንዲያውም እናቴ ምን ትላለች ልጆቼን የኔ ልጆች ብቻ አይደለም ሌሎችን የልጅ ልጆቿን በሙሉ ስሙ ገንዘብ ማወርሳችሁ የለኝም ማወርሳችሁ አማርኛ ብቻ ነውና እቺን አማርኛ የማያውቁ ሰው ወይ ጉዱ ነው የምትለው እና ይሄ መለያህ ነው አይደል ሌላው ወደ ዱር ሱልጣን ስትመጣ ደግሞ በአንድ በኩል ሂስቶሪካሊ ታሪካዊ ስትሄድ ከሳሃራ በታች ከሚገኙ አፍሪካ ሀገራት መካከል በኢየሩሳሌም ንብረት ያላት ኢትዮጵያ ብቻ ናት። ንብረቷን ግን ዱር ሱልጣንን እንዳትጠቀምበት ሆናለች ነው አይደለም? እሺ ብዙ ንብረት ላይ ያለ ዱር ሱልጣን ብቻ እንዳይመስልህ ብዙ ነው ያለበት እስራኤል ሀገር የኢትዮጵያ ንብረት እንዴ በኢትዮጵያ ስትሪት አለ አይደል ጎዳና በኢትዮጵያ የሚጠራ አለ ያ ጎዳና እኮ እስራኤል ሳትቋቋም ጀምሮ እኮ በዛ ነው የሚጠራው ታውቃለህ ብሪቲሽ መንዴት እና ቱርክ ኦቶማን በነበሩበት ዘመን ከዱር ሱልጣን ይሄ ከኦልድ ሲቲ ውጪ አለ እሱ ነው አቋል ብዙ ንብረት አለ የዱር ሱልጣኑ ልንገር እሺ የግብጽ ኮፕቶችና የኢትዮጵያ ኦርቶዶክስ ተዋህዶ መነኮሳት እዛ አካባቢ የሚጋጩበት ቦታ ነው የሚጋጩበት ያው ይሄ ለኔ ይገባኛል ይሄ ለኔ ይገባኛል ነው ከፖለቲካ ጋርም ግንኙነት አለው ብዙ ቦታ ተይዞ የነበረ እስከ 6 ቀን ጦርነት እስከ 1967 እንደ አውሮፓን ዘመን አቆጣጠር በግብጽ ኮፕቶች ነበር ይሄን እዚህ ያሉ ክርስቲያኖች ጥንት የመጡትን ኢትዮጵያን ጠይቅ ያገኘው መረጃ ነው እንጂ ሌላ ቦታ ያገኘው አይደለም በኋላ ግን ጦርነቱ ተነሳና የግብጽ ኮፕቶች ወጣው ሄዱበት ሰዓት እስራኤል ለኢትዮጵያን ቆፍሩ ሰጣች ግቡበት ብላ እንደዛ ነው ያሉኝ እንደሱ ይሄ በዚህ እንዳለን ተውና እስራኤል የሁሉንም ሃይማኖት ቅዱስ ቦታ ተጠብቃለች የቱንም እዚህ አሁን ከኦልድ ሲቲው ውጭ ያለውን ቀድም ያልከውን ቦታ ሁሉ ስትሄድ ማን ነው የሚያድሰው እስራኤል መንግስት ነው የሚያድሰው የኢትዮጵያ መንግስት ወጪ አወጣም የእስራኤል መንግስት የጥንት ቦታዎች ህንጻዎች እንዲጠበቁ የሁሉንም ነው ይጠብቃል ያድሳል ቅዱስ ቦታዎች ግን ኮንፍሊክት ያለበት ቦታ እንዳለው ይጠበቃል አለ አሁን ትክክል ነህ እኔ ቦታውን አይቻለሁ አውቀዋለሁ ብዙ ጊዜ ሄድኩበት ነው ያን ነገር ለማደስ ለማንቀሳቀስ ፈቃድ ያስፈልጋል ያን ፈቃድ ለማድረግ ተደራጀን አንድ የኢትዮጵያ አምባሳደር ነበሩ ፍስሐ አስገዶም ይባሉ እሳቸው ሰበሰቡንና ወስደው አሳዩንና እናንተ ያላችሁ ወገኖቻችን የራሻ ቤተክርስቲያን የተከበረው በራሻ ጁ ነው የኛን ደግሞ እርዱን ብለው ወሰዱን ሄድን ቦታውን አየነው እንደውም የሚገርም በዛ ጊዜ ፓርላማ ውስጥ የኛ ወንድማችን አቶ ሽሎሞ ሞላ የሚባል የፓርላማ አባል ነበር እኔ ያኔ ጋዜጠኛ ነበር ሄድን ቦታውን አየን ጎበኘን በእውነት ያሳዝናል አሁን የአገር ውስጥ ሚኒስትሩ ነው ኃላፊነት ያለው እና የአገር ውስጥ ሚኒስትሩን ሄደን አነጋገር ነው ሜየር ሽትሪት ይባል ነበር ምንም ችግር የለም ተባለ ከዛ ከኮሚኒቲው ከኢትዮጵያ ክርስቲያን ኮሚኒቲ ጋር ስብሰባ አደረጉልን ተገናኘን ከዛ መነኩሴው አንድ ኢትዮጵያ ሄዱ ይባልልሃል አንድ አሜሪካ ሄዱ ይባላል አንድ 6 ወር ይፈጅብሃል አሁን አንተ የዚህ ሀገር ውጥረት አለ ስራ አለ እና አንድን ነገር ለማንቀሳቀስ እኔ አንድ ነገር ምፈልግ ከሆነ እኔ ነኝ የመጀመሪያው አሁን የመገኘት ያለብኝ አይደለም እኔ አንተን እያመጣሁኝ በየጊዜው ያን ነገር ሳስታውስህ ነው የሚሆን ያለበት እንጂ አንተ ከተውከው ምንድነው የሚባለው አማርኛ ተረጣፋብኝ ባለቤቱ ናሞሌ እና ያ ነው ከነሱ በኩል ድጋፍ አላገኘንም ከዛ ሲል ታውቃለህ የፈረንጅ ሀገር ኑሮ ውጥረት አለ ሁሉም ወደ ሌላው ፊናይልና ይሄ ነው ትልቁ መሰናክል የነበረው በዛ ጊዜ የነበርን ሰዎች እኔ ያስታውሳለሁ በጥሩ ሁኔታ ተደራጅተን ልንረዳ ሌላው ቢቀር እንዲታደስ አምፖል እንኳን ለመቀየር እርስ በርስ ይጋጩ ነበር እና ያን ሁሉ ለማድረግና ትክክል ነህ በዚህ አጋጣሚ እውነትም የኛ ትብብር ያስፈልጋል የኛን ትብብር ደግሞ የሚያሰባስብ ኃይል ያስፈልገናልና ምናልባት በዚህ አጋጣሚ መልእክት ብታስተላልፍ ወይም ይሄንን ፕሮግራም ካዩ ምናልባት ሐሳባቸውን ቀይረው ሰብሰብ ብለው ይመጡ እንደሆነ ቅድም ፖለቲካም አለበት ሲሉ የማን የእስራኤል ፖለቲካ የግብጽ ፖለቲካ የኢትዮጵያው እንደሌላ አቃለሁ የኢትዮጵያ ፖለቲካ አለም ከተባለ ባለመግባት እንደዛው እንደ ፍጥርጥራቸው ይሁን በሚል እንደሆነ መረጃው ስላለኝ
የየትኛው የእስራኤል ነው የግብጽ ነው ፖለቲካው እዚህ በዴር ሱልጣን ውስጥ? በመጀመሪያዎቹ አመታቶች የሶስቱም ፖለቲካ ነበረበት። የግብጽ ፖለቲካ አለ፣ የእስራኤል አለ። በደርግ ጊዜ ደርግ ከእስራኤል ጋር ግንኙነት አልነበረው። ፖለቲካ አለ፣ ፕሮ ሶቪየት ነው የነበረው አይደለ? እና ኢምፔሪያሊዝም አሜሪካ እስራኤል ጠላት ናቸው በዘመኑ። እኛ ነበርንበት በልጅነታችን። ያም ፖለቲካ አለበት። የኢትዮጵያ የግብጽና የእስራኤል ፖለቲካ አለበት። ምሳሌ ብትወስድ የፖለቲካውን ሂደት ከፋፍለ ብታየው እስከ 6 ቀን ጦርነት ችግር አልነበረም። ከ6 ቀን ጦርነት በኋላ ኢትዮጵያ እስራኤል ለኢትዮጵያ አይደላች። ግብጾች አውት ነበሩ። ግብጽና እስራኤል የሰላም ውል ሲፈርሙ እስራኤል ወደ ግብጽ አይደላች። በዛ ጊዜ መንግስቱ ኃይለ ማርያም እስራኤልን እንደ ጠላት ነበር የሚያው የነበረውን ነው የምነግርህ። እንግዲህ ይሄን ራሴ ስለነበርኩ እዚህ አስታውሰዋለሁ። በተለይ ወደ መጨረሻ ዓመታት የነበረውን ስንነጋገርበት። አሁን ባለው ተጨባጭ ሁኔታ ግን ነው እኛ እዚህ ስላለን ፖለቲካውን ተጫዋቾች ነን። እኛ ስለኛ ቤተ እስራኤሎች ማለት ነው። እኛ ቤተ እስራኤሎች ፖለቲካውን መጫወት መቻል አለብን እና ያን ፖለቲካ ለመጫወት ግን ከባለቤቱ ድጋፍ ያስፈልጋል። ከባለቤቱ መነሳት አለበት። በፊተኛው ፖለቲካ ፓወር አልነበረም እዚህ። ይሄ ነው ባለፈው የገለጽኩትኝ በፕሮግራም። በደርሶ መሰረቱ ወደ ሆነው ወደ ኢትዮጵያዊ ቤተ እስራኤል እዚህ ያለውና ኢትዮጵያም ጎንደርም ወዳለው ልምጣ። እዚህ ያለው እሰይ አበጀሸኛ ልጅ ለዚህ ለፓርላማ ለእስራኤል ክኔሴት በቃሽልን የሚል ደስ የሚለው ቤተ እስራኤላዊ ነው የሚበዛው ወይስ አይ በሳቸው አገልግሎት በየትኛውም በጎንደርም በአዲስ አበባም ያለው ዘመዳችን ቤተሰባችን ምክንያቱም ተጠያቂ እሳቸው ስለሆኑ እየመጣልን አይደለም የሚል አኩራፊ ነው የሚበዛው? ይወዱታል ወይስ አይ ይልዎታል? እንግዲህ አንተ ለምትሰራው ስራ ሰው እንዲወድ ብለህ መስራት የለብህ። ለሰው ነው የሚያገለግሉት። አገልግሎቱ ለምድራዊ ግን ሰው እንዲወድ ማድረግ አለብህ። ማድረግ ትክክለኛ አገልግሎት መስጠት መቻል አለብህ። ያ ነው ትክክለኛ አገልግሎት መስጠት አለብህ። አንደኛው ሰው እንዳይጎዳ የተጎዳ ካለ ለመርዳት መጣር አለብህ። ያ ነው ትልቁ ዓላማ። ያ ሲባል የሁሉ ፍላጎት አታሟላ። ያ ሲባል ደግሞ ህግ አለ። ከህግ ውጭ መሆን አትችልም። እስራኤል ሀገር ህግ አለ። መስራት ያለብህ በህጉ መንገድ ነው። ህጉን ለመለወጥ ተጽዕኖ ማድረግ ትሞክራለህ። ህጉን ለመለወጥ ትግል ታደርጋለህ። ከዛ ውጭ ግን ሰው ይወደኛል ብለህ ማድረግ የለብህም። ሰው ይጠላኛል ብለህ ማድረግ የለብህም። አንተ የምታምንበትን ጥሩ ነገሮችን መስራት አለብህ። የፈለገው ጊዜ አንተ ባለህበት ኃላፊነትህን መወጣት መቻል አለብህ። ኃላፊነትህን የምትወጣው ደግሞ በህጋዊ መንገድ መሆን አለበት። ከህግ ውጭ የሚሆን ነገር ዋጋ የለውም። ተቃዋሚህም ይበዛል። ከህግ ውጭ የምትሆንበት ሰዓት ወንጀለኛ ነው የምትሆነው። ግን ህጉ ለሰዎች እንዲጠቅም መለወጥ አለብህ። ባትለውጠው መሞከር አለብህ። ያ ነው ያለው። እኔ የመጣሁት ሲምባ ቱር ኤንድ ትራቨል የሚባል ለኢትዮጵያ ላሉ ክርስቲያኖችን ወደ ኢየሩሳሌም አምጥቶ ቅዱሳን ቦታዎችን የሚያስጎበኝ ድርጅት ነው እና ስንጎበኝ በጣም ከሚገርሙኝ ነገሮች አንዱ የሚጎበኘው የቤተ ክርስቲያንና ከሐዋርያት ከቅዱሳን ጋር ከራሱ ከኢየሱስ ክርስቶስ ከድንግል ማርያም ጋር የተያያዙ ነገሮችን ብቻ ነው። እርስዎ ከነዚህ የተለዩ እኮ እስራኤል ብዙ ነገር አላት የሚሉኝ የሚመክሩኝ እዩዋቸው ብለው የሚጠቁሙኝ አለ? በጣም ብዙ ያለው የሚደንቅህ በሚመጡበት ሰዓት ይገባኛል። የፕሮግራም መጣበብ አለ፣ የጊዜ እጥረት አለ። የሚመጡ ሰዎች ቅዱስ ቦታዎችን አይተው ነው የሚሄዱት። ነገር ግን በዚህ አጋጣሚ ደግሞ እስራኤል ውስጥ መታየት የሚገባቸው ቦታዎች አሉ። ምሳሌ ብሰጥህ አንዱ ትልቁ ለእስራኤል ሕዝብ እልቀት ምልክት የሆነውና መታሰቢያው ቤተ መዘክሩ በጀርመን ናዚዎች ለተፈጸመው ጭፍጨፋና ከዛም ደግሞ እስራኤል ለመልሳ ለመቋቋሟና ለዚህ ፓወር ኃይል የሆነ
ትልቅ ቤተ መዘክር አለ ኢየሩሳሌም፣ የድ ቫሸም ይባላል። ያንን ቢያዩ መልካም ነው። ብዙ አንደኛ የሰብአዊነት ሁኔታን ትማራለህ፣ ታያለህ፣ ጭካኔን ታያለህ፣ ጥንካሬን ታያለህ። ኔቨር አጌን ያ ነገር እንዳይደገም ትላለህ። በሌላ ህዝብ ላይ የሚደርስ እልቂትን ትቆምለታለህ። የህዝብ ጭፍጨፋን ትዋጋለህ። በጎሳ ምክንያት፣ በዘር ምክንያት፣ በሃይማኖቱ ምክንያት፣ በተለያየ ምክንያት ህዝብ ሲጎዳ ዝም ብለህ እንዳታይ ያደርጋል። ወይም የእስራኤልን ጥንካሬ ከየት መጣ የሚለውንም ትማራለህ እና ያን ቢያዩ ደስ ይለኛል አንደኛው። ሌላው ደግሞ በመካከለኛው ምስራቅ ታላቋ ዲሞክራሲ በእስራኤል ፓርላማ 120 ነን። ከ120 10 አረቦች ናቸው። የአረብ ዜጋ የሆኑ የእስራኤል ፓርላማ አባላት አሉ። ከእስራኤል ህዝብ ከ10 ሚሊዮን 2,100,000 አረብ የእስራኤል ዜጋ ያላቸው ናቸው። ፓስፖርታቸው፣ ዜግነታቸው። ያንም ለማየት አሁን ከተቀመጥንበት ፓርላማችን ቢመጡም ደግሞ ደስ ይለኛል። በአጠቃላይ ብዙ የሚታዩ ነገሮች አሉ ከቅዱስ ቦታዎች በተጨማሪና ይሄን እንዲያዩ አስጎብኚዎች ቢያመጧቸው በጣም በጣም ጥሩ ነው ብዬ አስባለሁ። በጣም ጥሩ ጥቆማ ነው። ከአንድ 5-6 ወር በፊት ለአንድ ኢንተርቪው ወደ ቱርክ ሂጄ ነበረ። ኢስታንቡል ይስሐቅ እሸቱ የሚባል ታዋቂ ኢትዮጵያዊ ጋዜጠኛ፣ እኔ ሙስሊም ጋዜጠኛ ነኝ ብሎ ነው ራሱን የሚገልጸው። እሱ የቀጠናውን ፖለቲካ በደንብ ይፈተፍተዋል። ጠይቄውም ነበረ እስራኤልን በተመለከተ። እስራኤል አሁን ከዚህ በኋላ ዋጋ የላትም፣ እነ እንግሊዝ፣ አውሮፓ፣ አሜሪካን ቢሆን የተወሰኑት እየሸሹ ነው፣ ድሮም ቢሆን የነሱ ድጋፍ ነው እንጂ ያቆማት እስራኤል እኮ አፓርታይድ ናት ብሎኝ ነበረ። ለእኔ ሳይሆን ለሱ መልስ ካለውት ብዬ ነው። እንግዲህ ታሪክን መማር ያስፈልጋል፣ ማንበብ ያስፈልጋል። ከስሜት አይደለም የሚነገረው፣ ወይም ደግሞ የሃይማኖት ጦርነት አይደለም። ነገሮችን ጠለቅ ብሎ ማወቅ ያስፈልጋል። እስራኤል ማናት? የእስራኤል ህዝብ በዓለም ላይ 15 ሚሊዮን ነው። ለምንድን ነው ከ15 ሚሊዮን ያለው ህዝብ የኖብል ተሸላሚ የሆነው 25% ይህ ህዝብ የሆነው? ከ1 ቢሊዮን በላይ እስልምና እምነት ተከታይ የለም። ከ1 ቢሊዮን በላይ ህንዶች የሉም። ከ1 ቢሊዮን በላይ ቻይናዎች የሉም። ለምን ይሄ 15 ሚሊዮን ህዝብ 25% የኖብል ተሸላሚ ሆነ? የእስራኤል የፈጠራ ችሎታ ለምን ከሌላው ሀገር በለጠ? የእስራኤል ልጆች ቁጥራቸው ጥቂት ለምንድን ነው የበለጠው? እያንዳንዳችን የምንጠቀምበት ሞባይል፣ ማንኛውም ባለም ያለ ሞባይል የእስራኤል ጭንቅላት አለበት። በዓለማችን ላይ በረሃ ምንም የሌላት እስራኤል ዛሬ ውሃ ለውጭ ዓለም የምታድል ናት። ውቅያኖሱን ጨውን አጣርታ የምታድል ናት። በሕክምና ሄድን እንደሆን በአሁኑ ሰዓት የልብ ህመም ያላቸው ሰዎች ቀዶ ጥገና አሁን የሚገባላቸው ባል የእስራኤል ፈጠራ ነው። መንገድ መኪና ስንደራ የምንጠቀምበት ወዝ የእስራኤል ፈጠራ ነው። የቴክኖሎጂ ዛሬ እስራኤል በግብርናው በማንም በኩል ስንሄድ ለምንድን ነው ስታርታፕ ኔሽን የሆነችው? እና ይሄን ሁሉ የያዘ ህዝብ ያልቅለታል፣ ይጠፋል ብሎ የሚያስብ ካለ አዝናለሁኝ። በዚህ አጋጣሚ የዚህ አይነት ስሜት ካለው መመክረው ምን መሰለህ፣ መልካሙን ቢያስብ ጥሩ ነው። እድሜ ይስጠውና ብዙ አመት ይቆይ፣ እድሜ ያርዝም የእስራኤል አምላክ ያያል። ይሄን ነው የምለው። ሌላ የምለው ብዙም ነገር የለኝም። ለምንድን ነው ብትል ይሄው አሁን እኔ እናንተ እዚህ ቁጭ ብለናል። ትልቁ ታሪክ በዚህ ሳምንት የሆነው ልንገር። የጀርመን ናዚዎች የእስራኤልን ህዝብ ለማጥፋት 6 ሚሊዮን ጨፍጭፈዋል። ከዛ ጭፍጨፋ የተረፈው መጥቶ አገር አቋቋመ። አገር አቋቁሞ መልከት ገና 76 ዓመት ነው። 76 እኮ ለሰው እኮ ገና ሽበት ያለው ሰው ነው። የሚሰራ የሚንቀሳቀስ ነው። ይቅር ለሀገር ያን የፈጸመች ጀርመን ራሷን ከጠላት ለመከላከል በቢሊዮን የሚቆጠር ዶላር አውጥታ ከትላንት ወዲያ ከእስራኤል የጦር መሳሪያ ገዛች። ከዚህ የበለጠ እንግዲህ ምን ያስፈልጋል? ከዚህ የበለጠ ምንም አያስፈልግም። እና ብዙዎችን አይቻለሁኝ። በተለይ በዚህ በኦክቶበር 7 በነበረው ጦርነት ብዙ ጊዜ
በኢትዮጵያ አየው የነበረ የእስልምና እምነት ተከታዩ እስራኤል ትጠፋለች፣ እስራኤል እንዴት ሆናለች፣ የክርስትና እምነት ተከታዩ የእስራኤል አምላክ እስራኤልን ያኖርልን ትሰማለህ። እና ባየሁበት ጊዜ በተለይ የእስልምና እምነት ተከታዮች በውጭም ያሉት ኢትዮጵያ ማለት በእስራኤል ላይ እንደዛ ሲናገሩ ሁሉም ባይሆኑ እኔ ቅር አላለኝም። ለምን ነው ቅር ያላለኝ ብትል በእስራኤል ላይ ምን ያመጣሉ? ምንድን ነው የሚያመጡት ጉዳት? እስኪ ንገረኝ። ኢትዮጵያ ሆነው እንደዛ ለውጭ ሆናሉ ምንም ነገር። እስራኤል ነው ትኖራለች፣ እስራኤል ነው ትቀጥላለች። ያዘንኩት ለማን መሰለህ? ለኢትዮጵያ ነው ያዘንኩት። ለምን በላይ በኢትዮጵያ ያዘንኩት በአሁኑ ሰዓት በብሔረሰብ ያለው ግጭት አልበቃ ብሎ የሃይማኖትን ከጨመሩበት ያቺ ትልቅ ሀገር በአፍሪካ የምትደነቀው በቀኝ ግዛት ያልተገዛችው ትልቋ ምልክት የሆነችውን ሀገር ምን ያረጋታል ብዬ አሰብኩ። ስለ እስራኤል መናገር ስለ ሃይማኖት መናገር ነው እንዴ? አይደለም። ለዛ እኮ ነው፣ ለዛ ነው የምለው። ስለዚህ በዛ ምክንያት እንግዲህ የእስልምና እምነት ተከታዩ ስለ እስራኤል ከተናገረ እሺ፣ አየው ይሄን ነገር ጠለቅ ብሎ አውቀው የሚናገረው ከሃይማኖት ጋር አያይዞ ነው። እና በኢትዮጵያ ያለው የጎሳ ግጭት አልበቃ ብሎ ደግሞ ሃይማኖትን ከጨመሩበት በጣም አደገኛ ነው። በጣም አደገኛ። ለእስራኤል ምንም አያመጣም። እሷ ተፈጽመዋለች ለሚባለው ፍልስጤም፣ ጋዛ የሚነሱ ነገሮች አሉ። ይሄ ከበባ ነው፣ ዘር ማጥፋት ነው። እሷ ላይ የሆነባትን ያን ማስታወሻ እንዲህ ልጠፋ ነበረ ብለው ተሰብስበው እስራኤል ሀገር ሆነው አሁን እነሱ ላይ የሆነውን ሌላ ላይ እያደረጉት ነው መከራከሪያው። ይሰማሉ? ይሄን ተመልከት። ይሄንን ብዙ ጊዜ ብሬን ዋሽ ጭንቅላታቸውን የታጠቡ ሰዎች አሉ። ፋክቱን ማየት አለብህ። አንተ እዚህ እያየ ነው እስራኤል ሀገር መጣ በምን አይነት ሁኔታ ሰው እንደሚኖር ታያለህ። ያለው ሁኔታ አለ እና መጥቶ ማየት ትክክለኛውንም ማቅረብ ያስፈልጋል። እንደዛ ብለው የሚያምኑትን ሰዎች በምን አይነት ተሰመናቸው አትችልም። አያው በምን አይነት ሌላው በአማርኛ እንደ ጥሩ አባባል አለ፣ የራሷ ሲያርባት የሰው ታማስላለች ይባላል። መጀመሪያ እኔ ማን ነኝ? እኔ በአገሬ ምን እየሰራሁ ነው? እኔ ለኢትዮጵያ ምን እሰራለሁ? አያው በምኖርበት አካባቢ ሰላም እንዲሰፍን ምን አደረኩኝ? ግጭት እንዳይመጣ አደረኩኝ? እኔ አሁን ሁሌ የማስበው በእስራኤላዊነት የማስበው ምን መሰለህ? እስራኤል ከጎረቤት ሀገሮች ጋር ሰላሙን እንድትኖር ዛሬ በውትድርና የሚያገለግሉ ልጆቼ በዚህ እንዲያበቃ ለሚቀጥለው የልጅ ልጆች እንዳያገለግሉ በሰላም እንዲኖሩ በአሁኑ ሰዓት የተጀመረው የሰላም ውል ወይም ደግሞ ሰላም መፈረሙ እስራኤል በፊት የነበረው ከዮርዳኖስ እና ከግብጽ ጋር ነበር። አሁን ግን ከዩናይትድ አረብ ኤሚሬት፣ ከሞሮኮ፣ ከባህሪን ከነዚህ ሀገር ጋር በመሆኑ ዱባይ ስንት የተመላለስን። ድሮ እኮ ዱባይ መግባት አንችልም ነበር። አሁን ደግሞ የሚቀጥለው ሳውዲ አረቢያ የምንገባበት ጊዜ ይመጣል። ይሄን መንገድ ነው መመኘት ያለብህ። ይሄን ነው ማሰብ ያለብህ። ያ ነው የሚጀምረው ደግሞ ከየት መሰለ? ከራስህ ነው። ማንኛውም ነገር በህይወት የሚጀምረው ከራስህ ነው። ጥሩም ነገር መጥፎም ነገር እና በተቻለ መጠን ጥሩን ይውሰዱ። በጣም ነው ማመሰግነው ዶክተር ጸጋ መላኩ። አሁን እዚህ ያለንበት ቢሮ የክኔሴት የግል ቢሮ ነው። ወጣ ሲሉ ደግሞ የፓርላማው አለ ዋናው ንግግር። እንደውም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ንግግር ሊያረጉ ነው፣ እየመጡ ነው፣ ይጨርሱ ተብሎ አሁን በር ተንኳክቶ አይተናል። ወደዛ ሊሄዱ ነው። ከዛ ጊዜው ነው ቀንሼ የወሰድኩት። እርስዎን ግን አሁን ከአባልነት አልፈን በየትኛው የእስራኤል የስልጣን ቦታ ምናልባት በጠቅላይ ሚኒስትር ኔታንያሁም በፕሬዝዳንትነቱም በጠቅላይ ሚኒስትርነቱም ወይ በሌላም ለእንዲህ አይነቱ ስልጣን ምክንያቱም ስልጣን ሐሳብን ጥቅምን ማስከበሪያ ቦታ ነው። ለዛ እንደሚሰው ቅዱስ ነገር ስለሆነ አንድ ተጫዋች ቻምፒየንስ ሊግ ለመብላት በኳስ ማለት ይሄ ነው፣ ፕሪሚየር ሊጉን ለመብላት መጫወት የተጫዋችነቱ ህግ ነው፣ የቆመበት ነው። አንድ ፖለቲከኛ አባል ሆኖ ብቻ አይደለም የሚቀረውና ቀጣይ በየትኛው ስልጣን ልናገኘው እንችላለን በእስራኤል ውስጥ? እንግዲህ አይታወቅም። የሰው ልጅ ምልህ ምንድነው ከጎንደር ስወጣ እዚህ ቦታ ደርሳለሁ ብዬ አልጠበኩም። በሂደት የሚመጣ ነው። ሁሉም ነገር በሂደት ይመጣል። እኔ ብዙ ነገሮችን አድርጌያለሁ በእስራኤል ታሪክ። 34 ዓመት ጋዜጠኛ ነበርኩ። የሬዲዮ ጣቢያ ዳይሬክተር ነበርኩ። እንዲያውም ይገርማል ከአማርኛ ከትግርኛ ዳይሬክተርነት አልፎ የ7 ቋንቋዎችም ዳይሬክተር ነበርኩ። ከዛ በእስራኤል ሀገር የመጀመሪያ የሂብሩ ሬዲዮ ጣቢያ የሴት ዳይሬክተር እኔ ነኝ። ኢትዮጵያዊ ሳይሆን ሴት
እና ብዙ ሰርቻለሁ። በጋዜጠኞች ማህበር ብዙ ሰርቻለሁ። የኤቲክስ ፍርድ ቤት ዳኛ ሁሉ ነበርኩኝ። አዎ ሙያው ፍርድ ቤት አለን። የኛ ጋር ከባድ ነው። በሙያው ፍርድ ቤት እስር ቤት አትገባም። ነገር ግን አንድ ነገር ጽፈህ ወይም አሁን አንተ ባንተ ፕሮግራም የተሳሳተ ነገር ብታቀርብ ሰው መጥቶ ትክክል አላቀርብም ብሎ ለኤቲክስ ፍርድ ቤት ቢያቀርብና ተሳስተሃል ያን ነገር ይቅርታ ብለህ አቅርብ እንደገና ተብሎ ከተወሰነብህ ውድቀት ነው። እንደ ቀላሉ አስተካከልኩ አይደለም። ያንተ ሞኒትን ስምህ ነው የሚጠፋው። እና በጣም በጣም ታፍ ነው። በኮሚኒቲ ብዙ አመት ነው የሰራሁት። የኢትዮጵያ ቤተ እስራኤሎች ትልቅ ድርጅት ነበረን። እዛም የመጀመሪያዋ ሴት ነበርኩ የቦርድ አባል። በዛ ብዙ አመት አገልግያለሁ። በኮሚኒቲያችን ብዙ ነገሮችን አገልግያለሁ። ከዛም ይሄው አሁን 3 አመት እየሆነ ነው ወደ ፓርላማ። የሚቀጥለው አይታወቅም እንግዲህ ምንድን ባለው ወደ ምን ሄድበት እንሄዳለን። ግን የርጅና ጊዜን ግን በጽሁፍ ማሳለፍ ፈልጋለሁ። ብዙ ነገሮችን መጻፍ ፈልጋለሁ። ኦኬ። የአይሁድ የጥላቻ ንግግር አይዲኤፍ ነው የሚባለው? ኤዲኤል የስ የትኛውም ሀገር ያለ ሰው እንዲህ አይነት ንግግር ከተናገረ አይሁድ እንዲህ ነው ጀውሾች እንዲህ ናቸው ካለ በየትኛውም ሀገር ህግ ከሶ ፍርድ ቤት ያቆማል የሚል ነገር ሰምቼ ነበር። ምን ማለት ነው እሱ? በትክክል ጥሩ ነገር። አንታይሴሚቲዝም ጸረ ይሁዳውያን እንቅስቃሴ የሚያካሂዱ አሉ። እሺ ዝም ብሎ ብቻ በመጥላት ለምሳሌ ልንገርህ፣ እስራኤል የማይኖሩ እንግሊዝ ሀገር የሚኖሩ ወይም ፈረንሳይ ሀገር የሚኖሩ ጁ በመሆናቸው ብቻ መጥፎ ነገር ይፈጽምባቸዋል። ወይም ደግሞ ተነስቶ አንዱ ጁን ይሳደባል። ምንም እንትን ነው። አንታይሴሚቲዝም እንለው ይሄ ነው። ይሄን የሚያደርግን የሚከራከር ታላቅ ድርጅት አለ። ኤዲኤል ይባላል። ኤዲኤል። አዎ እሺ። እና ካስፈለገህ በኋላ እንትን እነግርሃለሁ። ወረቀቶቹ ብዙ አሉ። የት መሰለህ ጽፈት ቤቱ ዋናው ዋሽንግተን ዲሲ ነው። እስራኤል ኢየሩሳሌም እዚህ ከዚህ ከፓርላማችን ቅርብ አይደለም። እንትን ሩቅ አይደለም፣ ቅርብ ነው። ብራንች አለው፣ ቅርንጫፍ አለው። እና ይሄ ነገር ተከታትሎ ለፍርድ ያቆማል። ፍርድ የሚያቆም የራሱ ፍርድ ቤት የለውም። በሀገሩ ኮምፕሌን ያደርጋል፣ ያቀርባል። እና ግን የሚገርምህ የተጀመረው በአንታይሴሚቲዝም በይሁዲ ላይ በእስራኤል ህዝብ ላይ ይባል እንጂ በአሁኑ ሰዓት በሌሎችም ሃይማኖት ለሚደርሰው ይቆማል። ለጁ ብቻ አይደለም፣ ለእስራኤል ህዝብ ብቻ አይደለም። አጀማመሩ ያ ነው፣ ጸረ አንታይሴሚቲዝምን ለመዋጋት ነው። ግን በሌሎችም ሃይማኖቶች ጉዳይ ወይም በሌሎችም ጎሳዎች ላይ የሚደርሰውን ይከራከራል። በጣም በጣም ትልቅ ድርጅት ነው። ለምሳሌ ኢትዮጵያ አንታይሴሚቲዝምን የተመለከተ ንግግር በተነግሮ የሰሙት አለ? በተለይ በዚህ ጦርነት ጊዜማ በቃ በዚህ በጋዛው ጦርነት በጣም የሚያሳዝን ነገር የሃይማኖት ሰዎች አንድ ፓስተር ቸሪ ነው የተባለ ሰው የተናገረው ንግግር እስራኤል ያውኑ እስራኤል አይደለችም፣ የእስራኤል ህዝብ እስራኤል ዳቢሎስ የተናገረው የለየለት አንታይሴሚቲዝም ነው። አንታይሴሚቲዝም ይሉሃል። ይሄ ነው ትክክለኛው። እንዲህ አይነት ሰዎች መጠንቀቅ አለባቸው። ለምንድን ነው የሚጠነቀቁት? አንደኛ ተከታዮች አሏቸው፣ ተጽዕኖ ማሳደር ይችላሉ። አጠራጥርም ተጽዕኖ ስለሚያሳድሩ መጠንቀቅ አለባቸው። አንተ ለጥሩ ነገር መጠቀም አለብህ እንጂ ያልሆነ አንታይሴሚቲዝም እና እንዲህ አይነት ሰዎች ደግሞ አንድ የሆነ ጋዜጠኛም እንደዚህ ባለፈው ጊዜ ተናገረ ነበረ። ስዩም ማንም ይባል ረሳሁት። አዎ እነሱ ሁለቱ የለየላቸው አንታይሴሚቶች ናቸው። እነዚህን ሰዎች በዚህ በኤዲኤል ተጠያቂ ናቸው። እስራኤል ግን ዲሞክራሲያዊት ሀገር አይደለች እንዴ? የመናገር ነፃነትን አትፈቅድም። እነሱ እንደዚህ አሉ ነው፣ ተሳስተህ ነው፣ ይሄ የመረጃ ክፍተትህ ነው እንጂ እስራኤል እንዲህ ናት ብሎ የራስን እውነት መናገር እንጂ ይሄ ጸረ ጽዮናዊነት ነው ብሎ ወደዛ መሄዱ ያስኬዳል? ጸረ ጽዮናን አይደለም፣ አንታይሴሚቲዝም ጁ በመሆኑ ብቻ ያው እስራኤል ሰይጣን ናት፣ የእስራኤል ህዝብ ዲያብሎስ ነው፣ ያሁኑ እስራኤል አይደለችም፣ ኢየሱስ እንዲህ ብሏታል ብሎ የተናገረው የለየለት ጸረ አንታይሴሚቲዝም ይሉሃል። ደንበኛው ቲፒካል ይሄ ነው። ኢትዮጵያ ሆኖ ነው እንጂ ዩሮፕ ወይም አሜሪካ ቢሆን ኖሮ በጣም ትልቅ ኢሹ ነው። በጣም ትልቅ ኢሹ ነው። እና በዚህ አጋጣሚ እንዲህ አይነት ሰዎች መጠንቀቅ አለባቸው። መጠንቀቅ ስለ ለራሳቸው ሳይሆን
የሚያመጣውን ነገር መመልከት አለባቸው። እስራኤል ዲሞክራሲ ሀገር ናት እና እንዲህ ነገር ሲነገር ማስረዳት አለባት ብለሃል። ዲሞክራሲ እኮ ገደብ አለው። ፍሪደም ኦፍ ስፒች ገደብ አለው እኮ። እንደው ዲሞክራሲ ነው ብለህ እንደፈለግከው መቼም አትናገርም እና ያ ገደብ አለው። ያ ነገር ምን ያመጣል? የሚናገረው ሰው ማን ነው? አዮ ምን ያክል ሰውን ያሳምናል? ያ ሰው የት ቦታ ነው የተናገረው? ተራ ሰው የሚናገረውና ተከታዮች ያሉት ሰው አንድ አይደለም። ይሄ ነው ትልቁ ጥያቄ። እና ዲሞክራሲ ሲባል ብዙ ሰዎች አንዳንዴ ግራ የሚገባቸው ዲሞክራሲ ከሆነ እንደፈለግነው እንናገራለን፣ እየፈለግነው እንላለን የሚሉም አሉና ዲሞክራሲ ገደብ አለው። በየትኛው አማርኛም ስለምን የሚል ነገር ትሰማላችሁ ማለት ነው? አዎ እንዴ ዛሬ ምን አለ ሶሻል ሚዲያ ምን አለ ብለን ጊዜ የለም እንጂ ትሰማለህ። በሁለተኛ ደረጃ ሁሉ ሰው የሚናገራል። አንድ ተራ ሰው የሚናገረውና አንድ ተጽዕኖ የሚያሳድር ሰው የሚናገረው አንድ አይደለም። አንድ ሰው ተነስቶ አሁን ፓስተር ቸሪ የተባለው የተናገረውን ተራ ሰው ቢናገረው ምን አለ? ምንም አትለው። አየው መንገድ ላይ አንዱ አግኝቶ እንደዚህ ቢል ወይም ደግሞ መጠጥ ቤት ጠጥቶ ቢያወራ ምን ትላለህ? ግን ሃይማኖታዊ ቦታ ላይ ሰበካ ላይ አስተማሪ ነኝ ብሎ እንዲህ አይነት ጥላቻን የሚናገር ሰው አላማም አለው። ዝም ብሎ አልተናገረም። ሆነ ብሎ ነው፣ ተዘጋጅቶ ነው። እና ይሄ ነው። በዚህ አጋጣሚ በጣም ነው ማመሰግነህ። ከይቅርታ ጋር ፕራይም ሚኒስትሩ ንግግር ስለሚያደርጉ መገኘት እኔ ማድመጥ ይችላል፣ አብሬ መግባት ይችላል። አባል መሆን አለብኝ። ለምን እንዱ ታውቃለህ? ሰኩሪቲው ታፍ ነው። እዚህም ድረስ ገብተህም ታፍ ነው። እዚህ ራሱ ያገም 4 ኤርፖርት እንዳለፍኩ ነው የቆጠርኩት ወደ እርስዎ ለመምጣት። በጣም አመሰግነውታለሁ። ደህና ዋሉልኝ እማዬ። በጣም አመሰግናለሁ። እኔ ነኝ የማመሰግነው።